ዛሬ ጀስት የሆነ ማርኬት ወይ ሪካፕ እናደርጋለን ወይ ደግሞ ጀስት ጎልድን ኦር እነ ዩሮሲዲ ናን ማርኬት ላይ ያሉትን አሁን ላይ የምንጠቀማቸውን ፔሮች አናላይሲስ እናደርጋለን ማለት ነው። እስቲ ነው የሚከብድ ከሆነ ለማየት የሚከብዳቸው ከሆነ ኳሊቲው ልክ እንደዛ ማድረግ ይሻላል። እስቲ እኔ አሁን የምኖር 12ኛ ፍሎር ላይ ስለሆነ በትክክለኛ በኬብል ዋይፋይ ነው እንጂ በኖርማል ዋይፋይ ወይ ደግሞ በሆትስፖት ኔትወርክ በጣም ከባድ ነው ማግኘት። ኔትወርክ በጣም ከባድ ስለሆነ ኖርማል ትክክለኛ ዋይፋይ ደግሞ ስለተበላሸ በጣም ያስቸግረናል አሁን ላይ። ለዛ ነው ትናንትና ኔትወርክ ፊክስ ለማድረግ እየሞከርኩ ነው ያልኳችሁ። እነዚህን አስተካክልና ቼንጅ ኦፍ ካራክተር ጀምረን በደንብ እናያለን። ኦኬ ሶ ከቼንጅ ኦፍ ካራክተር ከመጀመራችን በፊት እስቲ ኔትወርክ አንተን ቪዲዮ በደንብ ነው ይታየኛል ክሊር ነው የሚል ሰው ካለ አንድ ሰው ይበለኝና ከዛ ቀጥታ ወደ ክላስ እንገባለን። በቃ እሺ ቴንክ ዩ። ኦኬ ሶ ቼንጅ ኦፍ ካራክተር ምንድን ነው? እና ደግሞ ባለፈው ነገር ያቻዋለሁ አይደለ? ቼንጅ ኦፍ ካራክተር ምንድን ነበር የተባባልነው? ቼንጅ ኦፍ ካራክተር ማለት ማርኬቱ ሽፍት ሲያደርግ፣ ብሬክ ኦፍ ስትራክቸር ደግሞ ማርኬት ኮንቲኒዩዌሽን ነው። ማርኬቱን የሚያስቀጥል ሙቭመንት ሲሆን እሱም ብሬክ ኦፍ ስትራክቸር ብለን እንጠራዋለን አለ። ከእንደገና ቼንጅ ኦፍ ካራክተር ደግሞ ብለን የምንጠራው ደግሞ የትኛው ነው ብለናል? ማርኬቱ ወደ ላይ እየሄደ ያለ ማርኬት ሲቀየር፣ ዳይሬክሽኑ ሲቀይር፣ ወደ ታች ሊወርድ ሲል ወይ ደግሞ ታች ሊወርድ ያለ ማርኬት ሙቭመንት ወደ ላይ ሊመለስ ሲል የሚፈጥራቸው ሪያክሽኖች ምን እናያለን? ቼንጅ ኦፍ ካራክተር ይባላሉ ብለናል አይደለ? አንድ ቼንጅ ኦፍ ካራክተር ቫሊድ ለመሆን ምን ያስፈልገዋል? ይሄ አሁን መሰረታዊ ነገር ይሄ ነው። ሁልጊዜ ማርኬት ላይ ቼንጅ ኦፍ ካራክተር እናገኛለን። ለምሳሌ ወደዚያው መጥቼ አሁን ጎልድ ላይ ላሳያችሁ። አሁን ይሄ ጎልድ ለምሳሌ እቺ ኦርደር ብሎክ አሁን ቫሊድ የሆነው አይደል በጣም ዝቅተኛ ነው። ለምን? ምክንያቱም በዚህኛው በኩል ማርኬቱ ሚቲጌት ያደረገልን ምንም አይነት ሰፕላይ ሌቭል ወይ ደግሞ ዲማንድ ሌቭል የለም። ተረዳችሁኝ አይደለ? ስለዚህ አሁን ይሄ ሌቭል ማርኬቱን ሊመልሰው ይችላል። አዎ ሊመልሰው ይችላል። አሁንም እያያችሁት ነው፣ ሪያክት እያደረገበት ነው። ነገር ግን ተማምነንበት ትልቅ ገንዘብ አስገብተን ሪስክ አድርገን የምንገባበት ይታወቃል። ለምንድን ነው ይሄ የማይሆንበት ምክንያት? ምክንያቱም ማርኬቱ በስተግራ በኩል አንደኛ በጣም የወጣ ሊኩዊዲቲ የለም። ይሄኛው እንደ ኢኳል ሃይ ነገር ነው። ስለዚህ ይሄ ሊኩዊዲቲ ስላለ ማርኬቱ ወደ ላይ የሚሄድ እድሉ ስቲል ነው ከፍተኛ ነው። ይሄን ቼንጅ ኦፍ ካራክተር የመጠቀም እድላችን በጣም ዝቅተኛ ነው ማለት ነው። ገባችሁ አይደል? አሁን ወደዚህኛው ወደ ፒዲኤፋችን ስንመጣ አንድ ቼንጅ ኦፍ ካራክተር ቫሊድ ለመሆን ምን ያስፈልገዋል? የሚመልሰው አቅም ይፈልጋል። በስተግራ በኩል የሚፈልገው ግዴታ ወይ አንድ ሰፕላይ ሌቭል ወይ ዲማንድ ሌቭል ወይ ሊኩዊዲቲ ሲፕ ሊሆን ይችላል ወይ ደግሞ ላይክ በጣም ፓወርፉል የሆኑ ኦርደር ብሎኮች ሊሆኑ ይችላሉ፣ ፖይንት ኦፍ ኢንተረስቶች ሊሆኑ ይችላሉ። ማርኬቱ ግዴታ በስተግራ በኩል ምን ማድረግ አለበት? ሚቲጌት የተደረገ አንድ ሌቭል ሊኖረው ይገባል። ከዛ ውጪ ግን ኤኒዌር የተፈጠረ ቼንጅ ኦፍ ካራክተር ምን አይሆንም ቫሊድ የሆነ ቼንጅ ኦፍ ካራክተር ወይ ደግሞ ቫሊድ የሆነ ማርኬቱን ቼንጅ የሚያደርግልን ማርኬቱን ሊመልስልን የሚችል ምን አይሆንም ፕሌስ አይሆንም ማለት ነው፣ ወይ ደግሞ ፕራይስ አይሆንም ማለት ነው። ስለዚህ ግዴታ አንድ ቼንጅ ኦፍ ካራክተር ከመጠቀማችን በፊት ይሄ ቼንጅ ኦፍ ካራክተር ከመፈጠሩ በፊት ማርኬቱ ምንድን ነው የነካው፣ ይሄን ቼንጅ ኦፍ ካራክተር እንዲፈጠር የአቅም የሰጠው ማን ነው የሚለውን ነገር ግዴታ ቼክ ማድረግ አለባችሁ፣ ግዴታ ማለት ነው። ይሄን እንዳትረሱ። ለምሳሌ እዚች ጋር ማርኬቱ እንደምታዩት ወደ ላይ ወጣ፣ ማርኬቱ ብሬክ ኦፍ ስትራክቸር ሰራ፣ ወረደ፣ ወደ ላይ ወጣ፣ ብሬክ ኦፍ ስትራክቸር ሰራ። እዚች ጋር መጥቶ ማርኬቱ ይሄንን ቼንጅ ኦፍ ካራክተር ሲፈጥር በዚህ በኩል ምን መኖር አለበት? የሆነ ሚቲጌት የተደረገ አንድ ሌቭል ግዴታ መኖር አለበት። ገባችሁ አይደለ? ይሄኛው አንድ ሌቭል ግዴታ ከሌለ ማርኬቱ ላይ ይሄን ቼንጅ ኦፍ ካራክተር እዚህ ጋር የምታዩት ቼንጅ ኦፍ ካራክተር ቫሊድ ቼንጅ ኦፍ ካራክተር ነው ብለን መቀበል አንችልም ማለት ነው። ከዛ በኋላ ማርኬቱ በሚሰጠን ኮሬክሽን ተጠቅመን እዚህ ጋር በምናገኛቸው ኤኒ ኦርደር ብሎኮች ምናምን ኢንተሪያክሽን እናደርጋለን። ስለ ኢንተሪ ሌቭል መማራችን ስለማይቀር ያኔ በደንብ እንማራለን። እዚህ ጋር የምታዩት ኤግዛምፕል ላይ ትንሽ ኤዲቲንግ ስህተት አለ። ያው እሱም ደግሞ ስህተት የትኛው ነው? እዚህ ጋር የምታዩት ቼንጅ ኦፍ ካራክተር ቻርለችን ቼንጅ ኦፍ ካራክተራችን እዚች ጋር ነው የሚሆነው። which is ይሄኛው በስህተት ነው እዚህ ጋር የተደረገው ማለት ነው። ኦኬ ሶ ወደዚህኛው እንጣና ይሄኛው ቅድም እስካሁን የነገርኳችሁ ነው ሰፕላይ ወይ ዲማንድ ሌቭል እንደሚያስፈልግ ነው። እዚች ጋር እንጣና አሁን ክሊር በሆኑ ኤግዛምፕሎች ላሳያችሁ። አሁን ለምሳሌ ማርኬቱ እዚች ጋር እንደምትሄድ ይሄን ዲማንድ ሌቭል ሚቲጌት አደረገ አይደለ? ይሄን ዲማንድ ሌቭል ሚቲጌት ካደረገ በኋላ ማርኬቱ ተመልሶ መጥቶ እዚህ ጋር የምታዩትን ይሄኛውን ሃይ ብሬክ ሲያደርገው በቦዲ ማለት ነው። ይሄኛውን ሃይ ቼንጅ ሲያደርገው ምን ተፈጠረን? ቫሊድ የሆነ ቼንጅ ኦፍ ካራክተር ተፈጠረ። ለምን? አንደኛ ይሄኛው ብሬክ ኦፍ እዚች ጋር ይሄኛው ዲማንድ ዞን አለ አንደኛ፣ ሁለተኛ በቦዲ ነው ክሎዝ ያደረገው አይደለ? ይሄን ቼንጅ ኦፍ ካራክተር እንዲፈጠር አቅም የሰጠልን ሌቭል ይሄ አለ። ዋናው ይሄ ነው። እሺ ይሄኛው ዲማንድ ሌቭል ዋና ፖይንታችን ነው። ይሄኛው ሌቭል አለ። ከዛ ባለፈ ደግሞ ምን አለን? ማርኬቱ አሁን ከዚህ ሆናችሁ ወርታች ተው ደላስ ሊኩዊድ ቴክ አውት ተደረገው ሎ የትኛው ነው? ይሄ ነው ደላስ ሊኩዊድ ቴክ አውት ተደረገው ሎ አይደለ? የዚህ ሃይ ነው ቼንጅ እስኪደረግ ድረስ ምን ጠብቀው። አይታችሁ ከሆነ እኔ ኦልዌይስ ቼንጅ ኦፍ ካራክተር ከመላት ጎን ምን አለች? ሆነች የፓውንድ ምልክት አለች አይደለ? እሷ ምንድናት? እሷ ሊኩዊዲቲ ቴክ አውት ናት። የመጨረሻ ጊዜ ማርኬቱ የወሰደው ሊኩዊዲቲ የትኛው ነው? ይሄኛው ነው። ይሄ ሊኩዊዲቲ እንዲወስድ ያደረገው ሞት የትኛው ነው?
ከዚህ ሃይ ጀምሮ እስከዚህ ሎው ድረስ ያለው አይደለ? ስለዚህ ይሄ ሃይ ቼንጅ ሲደረግ ምን ተፈጠረ እንላለን? ቫሊድ የሆነ ቼንጅ ኦፍ ፋክተር ተፈጠረ እንላለን። ከዛ በኋላ ማርኬቱን አደረገ ይኸውልህ እንደምታዩት ሃየር ሎው እየሰራ ወጣ አይደለ? ከዛ በኋላ ማርኬቱ እቺ ሎው ሲወስድ ምን ነው ይሄ ቼንጅ ኦፍ ፋክተር አይደለም። ለምን? ምንም አይነት አቅርቦት እዚህ ጋር የለም። ስለዚህ ይሄ ምንድነው? ኢንዱስመንት ነው። ገባችሁ አይደል? ስለዚህ ምን ያደርግልናል? ይሄ ኢንዱስመንት መኖሩ ይሄንን ብሬክ ኦፍ ስትራክቸር ቫሊድ የሆነ ብሬክ ኦፍ ስትራክቸር ያደርገዋል። አሁን ይሄንን ኢንዱስመንት ብለን አሁን ራሳችሁን ጠይቁ። ይሄንን ኢንዱስመንት ብለን ለምንድን ነው ይሄንን ቼንጅ ኦፍ ፋክተር ያልነው? ሴም ነው አይደል? ሁለቱም በቦዲ ነው ክሎዝ ያደረጉት። ለምንድን ነው ይሄኛውን ኢንዱስመንት ብለን ይሄኛውን ለምሮበር ቼንጅ ኦፍ ፋክተር ያልነው? ይሄንን ቼንጅ ኦፍ ፋክተር ያለበት ዋንኛው ሪዝን ምንድነው? ይሄንን ቼንጅ ኦፍ ፋክተር እንዲያደርግ አቅም የሚሰጠው ሌቭል የቱ ጋር አለ? እዚህ ጋር ይሄ ሰፕላይ ሌቭል አለ። ገባችኋል? ይሄ ሰፕላይ ሌቭል መኖሩ ምን ያደርገዋል? ይሄ ቼንጅ ኦፍ ፋክተር ቫሊድ እንዲሆን አቅም ይሰጠዋል። ተረዳችኋል? ስለዚህ ግዴታ አንድ ቼንጅ ኦፍ ፋክተር ከመፈጠሩ በፊት ምን ያስፈልገዋል? ያንን ሌቭል ቼንጅ የሚያደርግበት አቅም ያስፈልገዋል። ያን አቅም መጀመሪያ ምን ማድረግ አለበት? ማግኘት አለበት። ከዛ ውጭ ግን ኤኒዌር የተፈጠረ ብሬክ ኦፍ ስትራክቸር ወይ ደግሞ ኤኒዌር የተፈጠረ ቼንጅ ኦፍ ፋክተር ሁሉ ምን አይደለም ማለት ነው? ቫሊድ አይደለም ማለት ነው። ልክ እዚህ ጋር እንደምታዩት ይሄኛው ቫሊድ እንዳልሆነ ሁሉ ማለት ነው። ይሄንን ኤግዛምፕል ራሱን ኤግዛምፕል እዚህ ጋር በቻርት ላሳያችሁ። ራሱ ኤግዛምፕል ማለት ነው። ይሄኛው ራሱ ኤግዛምፕል ማርኬት ላይ እንደምታዩት ከዚህ ጋር ሆናችሁ ወርሳች ስታዩ ደላስ ሊኪድ ቴክ አውት ተደረገው ይሄኛው ነው አይደለ? ይሄ ሊኪድ ቴክ አውት እንዲደረግ ያደረገው ሙቭመንት የትኛው ነው? ይሄ ሙቭመንት ነው አይደለ? የዚህ ሃይ ነው ቼንጅ ሲደረግ ቫሊድ የሆነ ቼንጅ ኦፍ ፋክተር የሚፈጠረው አይደለ? ይሄ ቼንጅ ኦፍ ፋክተር ደግሞ እንዲፈጠር ምን ያስፈልጋል? አቅርቦት ያስፈልጋል። ይሄውና የምታዩት ደግሞ እዚህ ጋር ምን አለን? ይሄ ዲማንድ ዞን አለን። አያችሁ አይደለ? ከዛ በኋላ ማርኬቱን ማድረግ ጀመረ። እንደምታዩት ማርኬቱ መውጣት ጀመረ። እዚህ ጋር ደግሞ እንደምታዩት ማርኬቱ ይሄን ብሬክ ኦፍ ስትራክቸር ቫሊድ እንድንል ምን አድርጎልናል? ይሄን ኢንዱስመንት እዚህ ጋር ወስዶልናል። አያችሁ አይደለ? ከዛ ማርኬት ተመልሶ ወጥቶ ምን አደረገ? ይሄ እዚህ ጋር የምታዩት ሰፕላይ ሌቭል ሚቲጌት አደረገ። ይሄን ሰፕላይ ሌቭል ሚቲጌት ሲያደርግ ለመጨረሻ ጊዜ የወሰደው ሊኩዊዲቲ የትኛው ነው? እቺ ጋር ነች አይደል? ሊኩዊዲቲ ወይ ደግሞ ኮሬክሽን ያለው እዚህ ጋር ነው አይደለ? ይሄ ኮሬክሽን ካለን ማርኬቱ ይሄ ኮሬክሽን ከመፍጠሩ በፊት ይሄን ኮሬክሽን እንዲፈጠር ያደረገው ሙቭመንት የትኛው ነው? ከዚህ ሎ ጀምሮ እስከዚህ ሃይ ድረስ ያለው ነው አይደለ? ስለዚህ ምንድነው ማለት ነው? እቺ ሎ ስትወሰድ በቦዲ ብሬክ ስትደረግ ተፈጠረ ቫሊድ የሆነ ቼንጅ ኦፍ ፋክተር ተፈጠረ ብለን መጥራት እንችላለን ማለት ነው። ተረዳችሁኝ አይደለ? ኢንዱስመንትን ያው ባለፈው አይተናል። የተወሰነ ከላይ እንየውና ከዛ በኋላ ደግሞ ወደ ኤግዛምፕል ደግሞ ገብተን የተወሰኑ ኤግዛምፕሎችን ለማየት እንሞክራለን ስለ ቼንጅ ኦፍ ፋክተር ማለት ነው። ኦኬ አሁን እዚህ ጋር ባለፈው እንዳልኳችሁ ኢንዱስመንት ነው ብያችሁ ላስታውሳችሁ። ኢንዱስመንት ማለት ማርኬት ላይ ያለ በፎሞ ትሬደርስ ክሬት የሚደረግ አይደለ? በፎሞ ትሬደር ወይ ደግሞ በፊሊንግ የሚሰጠው ትሬድ እንዳያመልጣቸው በሚፈሩ ትሬደርስ ክሬት የሚደረግ ምርብ ሊኩዊዲቲ ነው ብያቸው። ልክ እንደ ስሙ ደግሞ አትራክት የሚያደርጋችሁ ወደ ራሱ የሚስባችሁ ሊኩዊዲቲ ነው ብያቸዋለሁ አይደለ? ወይ ትሬድ ካመለጣቸው በኋላ የሚያገኙት ፈርስት ኮሬክሽን ተጠቅመው የሚገቡ ትሬደሮች የሚገቡበት ፕራይስ ምን ይባላል? ኢንዱስመንት ነው ብያቸዋለሁ። እኔና እናንተ ኦልሞስት ከ95% በላይ የሚሆን ትሬዳችን ስንገባ ይህን ኢንዱስመንት ተጠቅመን ነው የምንገባው። ዊዛውት ኢንዱስመንት የምንገባቸው ትሬዶች የሉም። ያሉ አንድ ሁለት ኢንተሪ ሞዴሎች አሉ። እነሱም ደግሞ ኢንዱስመንት አላቸው። እኛ ከምንገባበት ፕራይስ ቀድሞ ኢንዱስመንት የሰጡ ናቸው። ያው እነሱ ወደ ዲ ክላስ አካባቢ ስንቀርብ ነው እነሱን በደንብ እያሳያችሁ የምመጣው ማለት ነው። አሁን ዋናው ልትረዱት የምፈልጉት ነገር ምንድነው? ይሄ ኢንዱስመንት የሚባለው ፕራይስ የሚፈጠረው በማን ነው? ይሄ ሊኩዊዲቲ የሚፈጠረው በፎሞ ትሬደርስ ነው። ትሬድ ላይ ገንዘብ ባላቸው ነገር ግን የቱ ጋር መግባት እንደሌለባቸው በማያውቁ ትሬደሮች ወይ ደግሞ ደንግጠው ማርኬት ስላመልጣቸው ደንግጠው በቃ በሚያገኙት ኮሬክሽን የሚገቡባት ያቺ ፕራይስ ያቺ ፈርስት ኮሬክሽን ምን ትባላለች? እሷ ፓት ዊ ኮልድ እኛ እዚህ ጋር ኢንዱስመንት ብለን የምንጠራት ፕራይስ ነች ማለት ነው። ስለዚህ ኢንዱስመንት ማለት በቀጥታ ይሄ ነው ማለት ነው። አሁን ለምሳሌ ማርኬቱ ከዚህ ጀምሮ ወርዷል አይደለ? ከዚህ ጀምሮ ማርኬቱ ወርዶ አሁን ከዚህ ጀምሮ ስታዩት ማርኬቱ እዚህ ጋር ሚቲጌት ያልተደረገ ኦርደር ብሎክ አላችሁ። ተረዳችሁ አይደለ? እዚህ ጋር ሚቲጌት ያልተደረገ ኦርደር ብሎክ አላችሁ። አሁን ማርኬቱ ያለው ፕራይስ እዚህ ጋር ነው እንበል። ከዚህ ጋር ሆናችሁ ወደ ላይ ስታዩ የሚታዩት ፈርስት ኮሬክሽን የትኛው ነው? ይሄ ነው አይደለ? እንደዚህ ወጥቶ ነው አይደለ ማርኬቱ የወረደው። ስለዚህ እቺ እዚህ ጋር የምታዩት እቺ ኮሬክሽን ምን ትባላለች? እቺ ኮሬክሽን ሃይዋ ኢንዱስመንት ትባላለች ማለት ነው። ይሄ ኢንዱስመንት ከማርኬቱ ሳይወጣ በፊት ምን አንልም፣ በምንም ተአምር ትሬድ አንገባም። ሁለተኛ ደግሞ ከዚህ ኢንዱስመንት በታች ምንም አይነት ኦርደር ብሎክ ቢኖረን፣ ሰፕላይ ሌቨል ቢኖረን፣ ፖይንት ኦፍ ኢንተረስት ቢኖረን በምንም አይነት እነሱ እንደ ኢንተሪ አንጠቀማቸው ማለት ነው። ክሊር ነው አይደለ? ግዴታ ምን ማድረግ አለብን? ግዴታ ኦልዌይስ ማርኬት ላይ ከመግባታችን በፊት ኢንዱስመንት ከማርኬቱ ወጥቷል አልወጣም፣ ኢንዱስመንት አለ ወይ የለም የሚለውን ነገር ግዴታ ማየት ያስፈልጋል ማለት ነው። እንዳያችሁትም ደግሞ አንድ ብሬክ ኦፍ ስትራክቸር ቫሊድ የምንለው ግዴታ ምን ሲኖር ነው? ብሬክ ኦፍ ስትራክቸር ሲኖረው ኢንዱስመንት ሲኖረው ነው። ታዳችሁ አይደለ? ስለዚህ ኢንዱስመንት በጣም እዚህ ስትራቴጂ ላይ በጣም ከምንጠቀማቸው ነገሮች መካከል አንደኛውና ትልቁ ነገር ነው ማለት ነው። which is ግን ቼንጅ ኦፍ ካራክተርን ግን በአንድ ወይ ባስረዳችሁ ግን በጣም ፐርፌክት ይሆንላችኋል። ለምሳሌ እንዴት መሰላችሁ? ለምሳሌ አንዳንድ ጊዜ አንድ መኪና ለምሳሌ ምን አይነት ቢዜድ ፎር ኤግዛምፕል መኪና እናንሳ። ለምሳሌ ፎር ኤግዛምፕል አሁን ይሄ መኪና እንዴት ነው ዲማንድ እና ሰፕላይ ላስረዳችሁ ነው። እሺ አሁን ይሄኛው መኪና አሁን ቢዜድ ፎሬክስ የሚባለው መኪና አስመጪዎቹ ሲያስመጡት ይሄ መኪና የሚያስመጡት በ5 ሚሊዮን ብር
ገባችሁ አይደለ? በ5 ሚሊዮን ብር ያስመጡታል። ከዛ አትርፈው ምናምን ከነቀረጥና 5 ሚሊዮን ብር ገባ። ከዛ አትርፈው ሲሸጡት 8 ሚሊዮን ብር ነው የሚሸጡት። ገባችሁ አይደለ? 8 ሚሊዮን ብር እየሸጡት ይህን መኪና ነገ ግን ምን አይልም። አብዛኛው ነጋዴ እየሸጠ ያለው አሁን በ8 ሚሊዮን ብር ነው። አስመጪውም ተረካቢም እየሸጠ ያለው በ8 ሚሊዮን ብር ነው። እንዳትረሱ። አስመጪውም ተረካቢ አስመጪው ከ8 ሚሊዮን ብር 7 ሚሊዮን ብር ቢቀንስና ቢሸጥ እስቲና 2 ሚሊዮን ብር ያተርፋል። ያመጣው በ5 ሚሊዮን ብር ነው። ተረካቢ ግን ይከብደዋል። ሲረከብም 6 ሚሊዮን ምናምን ሊሆን ይችላል ያስረከቡ። ገባችሁ አይደለ? ስለዚህ አሁን ይሄ መኪና ብዙ ገበያ ያጣል። ወይ ደግሞ በቃ መኪናው ጀስት ምን ይሆናል? ወደ 10 ሚሊዮን ብር ወደ 7 ሚሊዮን ብር ይወደዳል። ከዛ ወደ 8 ሚሊዮን ብር ይገባል። ከእንደገና 7 ሚሊዮን ብር ይወርዳል። 8 ሚሊዮን ብር ይወደዳል። ይህንን ነጋዴዎች አሁን ሲያዩ ምንድን ነው የሚያስቡት? ይህ መኪና በተደጋጋሚ ለ4 ወር ወይ ደግሞ በተደጋጋሚ ለ4 ጊዜ መኪናው 8 ሚሊዮን ብር ድረስ ይወደድና ከዛ 7 ሚሊዮን ብር ደግሞ ያወርዱታል እነዚህ አስረካቢዎቹ። ከዛ አሁንም ደግሞ ተረካቢዎች ደግሞ አሁን ይረከቡና በስንት ይሸጡታል? በ8 ሚሊዮን ብር ይሸጡታል። ስለዚህ አሁን ይሄ መኪና ሲያዩት ምን ብሎ ያስባሉ? ኦኬ ይሄ መኪና ከ7 ሚሊዮን ብር አይወርድም። ገባቸው? ለምን በተደጋጋሚ ከ4 እና ከ5 ጊዜ በታች ዝቅተኛ ዋጋ ይሄ መኪና የተሸጠው በ7 ሚሊዮን ብር። ስለዚህ ምን አይልም ከ7 ሚሊዮን ብር አይወርድም ብለው ያስባሉ። ስለዚህ ልክ 7 ሚሊዮን ብር ላይ ማርኬቱ ሲገባ ይሄ መኪና ሲገባ ምን ይሆናል? ልክ አሁን እዚህ ጋር አሁን ለምሳሌ 8 ሚሊዮን ብር ነበረ። ከዛ ወርዶ ይሄ የመኪና ዋጋ ልክ 7 ሚሊዮን ብር ላይ ሲገባ ዲማንድ ሌቭል ነው። ገባቸዋል? ምን ይሆናል? አብዛኛው ተረካቢዎች ካገኙበት ቦታ እንዳለ በ7 ሚሊዮን ብር ይገዛሉ። ለምንድን ነው የሚገዙት? በ8 ሚሊዮን ብር ለመሸጥ። ገባቸዋል? ስለዚህ በ7 ሚሊዮን ብር ሲገዙ የአብዛኞቹ የነዚህ ተረካቢዎች ግዢ ምን ይሆናል? እዚህ ጋር አቅም ያለው የማርኬት ካፕ ይፈጥራል ማለት ነው። ገባቸዋል? ስለዚህ ልክ አቅም ያለው ሊኩዊዲቲ እዚህ ጋር ሲፈጥርላቸው ምን ይሆናል? ማርኬቱ ከዛ እሱን ተጠቅሞ ይወጣል። ገባቸዋል? ስለዚህ አሁን ይሄ መኪና 7 ሚሊዮን ብር በተከታታይ 7 ሚሊዮን ብር ነበር ሲቀንስ የነበረው። አሁን ላይ ያለው ዋጋ 8 ሚሊዮን ብር ነው። ልክ 7 ሚሊዮን ብር ሲወርድ አብዛኛው ስለዚህ መኪና የሚያውቅ ሰው እንዳለ ምን ያደርጋል? ይሄ መኪና ቀንሷል ብሎ ሁሉም ይገዛል። ለምን? ሲጨምር ለመሸጥ። ገባችሁ አይደለ? ስለዚህ ሁሉም ሰው በ7 ሚሊዮን ብር ሲገዛው ምን ይሆናል? እዛች ጋር በጣም ብዙ አቅም የአንድ ሰው አቅም ማርኬት ማንቀሳቀስ አይችልም። የነዛ ሁሉ ሰው ግን አቅም እዛ ጋር ሲደመር ፓወርፉል የሆነ ምን ይፈጥራል? ሊኩዊዲቲ ይፈጥራል። ገባችሁ አይደለ? ከዛ በኋላ ከዛ ሌቭል ማርኬቱ የመመለስ እድሉ ከፍተኛ ነው። ይሄን ቼንጅ ኦፍ ካራክተር ቫሊድ የማድረግ እድሉ ከፍተኛ ነው። ለምን? እዚች ጋር ሪል የሆነ አቅም ስላገኘ። ገባችሁ አይደለ? ስለዚህ ለዚህ ነው አንድ ቼንጅ ኦፍ ካራክተር ግዴታ አቅርቦት ያስፈልገዋል የምላችሁ በዚህ ምክንያት ነው ማለት ነው። አይ ሆፕ በደንብ ተረሳችሁታል ብዬ አስባለሁ። ጀስት በዚህ ወይ ስትረዱት ነው ማርኬት ሞር እየቀላችሁ የሚመጣው። በዚህ ወይ ስትረዱት ሞር እየቀላችሁ ይመጣል። ምን እንደሆነ ታውቃላችሁ። ማርኬቱ የሚፈጠረው ሙቭመንቶች እንዳለ ለምን እየፈጠረ እንደሆነ እያንዳንዱን እየተረዳችሁ ትመጣላችሁ። ሰው ኦኬ ኢንዱስመንት አሁን ዋናው ፖይንታችን ምንድነው? ኢንዱስመንት ብዙ ጊዜ የምንጠቀመው የሊኩዊዲቲ አይነት ነው። ብዙ ጊዜ ከምንጠቀማቸው ሊኩዊዲቲዎች መካከል ዋነኛው ኢንዱስመንት ነው። ሁለተኛ ደግሞ ኢንዱስመንት በጣም ኢንተሪ ከመግባታችን በፊት ልናያቸው ከሚያስፈልጉ ነገሮች መካከልም አንደኛው ነው ማለት ነው። ከዚህ በኋላ ያሉት ነገሮች እንዳለ ያለፉት ክላሶች ላይ ያየናቸው ነገሮች ናቸው። እነዚህ ኤግዛምፕሎች እንዳለ ያለፉ ክላስ ላይ ያየናቸው ነገሮች ናቸው። አሁን ወዴት እንገባለን? ወደ ኢንጄሊኪቲ እንገባለን። ኢንጄሊኪቲ ከመግባታችን በፊት ግን ስለ ቼንጅ ኦፍ ካራክተር አንድ ኤግዛምፕል ሄደን ማርኬት ላይ ለማየት እንሞክር። ኦኬ እንዳልኳቸው ይኸውና ማርኬቱ ከዛች አሁን ቅድም ካልናት ኦርደር ብሎክ የተመለሰ ነው ከስሪሚቱ ኦርደር ብሎክ። ነገር ግን እሷን ኦርደር ብሎክ ቫሊድ ለማድረግ ስለከበደ ምንም ነገር ያላልኳችሁ ሲግናል የሚያለቀቁት በዛ ምክንያት ነው። ማርኬቱ ዛሬ ኤፍኦኤምሲም አለ which is አሁን ሬት ከቱ ሊኖር ይችላል። ደግሞ ገቨርንመንት ሸትዳውን ስለነሳ ኤፍኦኤምሲ ሚቲንግ ሚኒት አለ እናያለን። ብቻ ግን አሁን ይህንን ሴታፕ ግን ያለቀኩላችሁ ግን ለምንድን ነው? ማርኬቱ እዚህ ጋር ቫሊድ የሆነ ቪው ስላልሰጠኝ ነው። ቅድም እንዳሳችሁ ቼንጅ ኦፍ ካራክተር ቫሊድ የማድረግበት ሪዝን ማርኬቱ ስላልሰጠኝ ነው። ኦኬ ብዙ ጊዜ ይህንን ከምናይባቸው ኤግዛምፕሎች አንድ በጣም ፐርፌክት አድርግቶ የሚያስረዳን ፔር አለ። የሲዲጂፒዋይ ላይ ፕራይስ አለ። እሱን በደንብ አሳያችሁ። ኔትወርክ ያልኳችሁ ለዚህ ስፒከር የከፈተ ሰው አለ። ኦኬ እነዚህ እናጥፋቸው ነው ላሳያችሁ።
ቡናን እያደረግን ለማየት እንሞክራለን። ኦኬ ሶ አንደኛ እነዚህ ነጭ እናድርጋቸው ለማየት እንዲመቻቸው። ኦኬ ኦኬ ሶ አሁን the first thing ምን ምንድነው ማርኬት ምን አደረገ? እዚህ ከምትት ይሄ ኮሬክሽን አለ። ኮሬክሽኑ እንዴት እንደተፈጠረው ላሳያችሁ። ማርኬት እንዴት ነው የወጣው? ይሄው እንደዚህ ከዛ ሎወር ሎ ሰራ እንደዚህ ወጥቶ እንደዚህ ነው ወደ ማርኬት የወጣው which is ይሄ ሎ ምናችን ነው ሊኩዊዲቲያችን ነው ማለት ነው አይደለ? እዚህ ጋር ይታያችኋል ብዬ አስባለሁ። ሶ ቻርት ላይ ትንሽ ኳሊቲ ከቀነሰባችሁ ኦኬ ሶ እዚህ ጋር ምትት ይሄ ሎ አለ አይደለ? ይሄው ይሄንን ሎ አሁን ማርኬቱ ምን አድርጎልናል? እዚህ ጋር እንደምትት ሶሪ ይሄ ላስተካክለው የሲዲጂፒዋይ ላይ ያለ ነው። የሲዲጂፒዋይ ሜይ የግንቦት ወር አካባቢ የተፈጠረ ማርኬት ግንቦት 2025 ኦኬ ሶ አሁን ይሄ ሌቭል አለ አይደለ? ሊኩዊዲቲ ስዊፕ አለ ሊኩዊዲቲ ስዊፓችን ይሄ ሊኩዊዲቲ ስዊፕ አለ አይደለ? ማርኬት ላይ ከዛ አሁን ይሄን ሊኩዊዲቲ ስዊፕ አሁን አንድ ማርኬቱ ከሰጠን በኋላ ምን አግኝቷል? አቅም አግኝቷል አይደለ? አሁን ማርኬቱ ቼንጅ ኦፍ ፋክተር ቢሰጠን ያ ቼንጅ ኦፍ ፋክተር ቫሊድ የመሆን አቅም አለው። ምን ስላገኘ? ማርኬቱ ይሄንን ሊኩዊዲቲ ስዊፕ ስላደረገ አይደለ? ያው ደግሞ እንደምትት በቦዲ አይደለም ክሎዝ ያደረገው በዊክ አይደለ? ሶ አሁን ማርኬቱ ላይ ይሄ ሊኩዊዲቲ ስዊፕ ካደረገ ማርኬቱ ብሬክ ኦፍ ስትራክቸር ስንማር ዋይዝም ብያችኋለሁ። በቦዲ ብሬክ ከተደረገ ያ ሌቭል ኮንቲኒዩሽን ነው አይደለ? በዊክ ሆነስ ይሄ ነገር ሊኩዊዲቲ ስዊፕ ነው አይደለ? ፒዲኤፍ ላይ ክሊር የተቀመጠ ነገር ሶ አሁን ይሄ ሊኩዊዲቲ ቴክ አውት ካደረገ በኋላ ማርኬት ላይ ደላስ ቴክ አውት ተደርጎ ሎ የትኛው ነው? ይሄኛው ነው አይደለ? ደላስ ሊኩዊዲቲ ቴክ አውት ተደርጎ ሎ እዚህ ከምታዩት ይሄ ሎ ነው አይደለ? ይሄ ሊኩዊዲቲ ቴክ አውት እንዲደረግ ያደረገው ሙቭመንት ሃይ ዌት ነው። ከዚህ ሃይ ጀምሮ እዚህ ድረስ የተፈጠረው ሙቭመንት ነው አይደለ? ይሄ ሊኩዊዲቲ ቴክ አውት እንዲደረግ ያደረገው አያችሁት አይደለ? ይሄ ሊኩዊዲቲ ቴክ አውት እንዲደረግ ያደረገው ይሄ ሙቭመንት ነው አይደለ? ሶ ይሄ ሙቭመንት ከሆነ ይሄ ሊኩዊዲቲ ቴክ አውት እንዲደረግ ያደረገው የዚህ ሃይ ፕራይስ የዚህ ሊኩዊዲቲ ቴክ አውት እንዲደረግ ያደረገው ሙቭመንት ሃይ ፕራይስ በቦዲ ቼንጅ ሲደረግ ምን ተፈጠረ ማለት እንችላለን? ቫሊድ የሆነ ቼንጅ ኦፍ ካራክተር ተፈጠረ ማለት እንችላለን ማለት አይደለ? ቫሊድ የሆነ ቼንጅ ኦፍ ካራክተር ተፈጠረ። ለምን? አንደኛ ማርኬት ሊኩዊዲቲ ስዊፕ አድርገውልናል። አቅሙ ይሄ ነው። ይሄ ቼንጅ ኦፍ ካራክተር ቫሊድ እንዲሆን ያደረገው ይሄ ነው። ሁለተኛ ደግሞ ደላስ ሊኩዊዲቲ ቴክ አውት የተደረገው ሎ ይሄ ነው። ይሄ ሊኩዊዲቲ ቴክ አውት እንዲደረግ ያደረገው ሙቭመንታችን የትኛው ነው? ይሄኛው ሙቭመንት ነው አይደለ? ሶ የዚህ ሙቭመንት ሃይ ፕራይሱ በቦዲ ቼንጅ ሲደረግ ምን ተፈጠረ? ቫሊድ የሆነ ቼንጅ ኦፍ ካራክተር ተፈጠረ። ከዛ በኋላ ማርኬት ምን አደረገ? እንደምታዩት ስትሮንግሊ ማርኬት ወደ ላይ ወጣ አይደለ? ሶ እንደዚህ ከወጣ በኋላ ማርኬቱ ስትሮንግሊ አሁን ምን የምፈልገው መጀመሪያ የምንፈልገው ነገር ማርኬቱ መመለስ ሲጀምር መጀመሪያ የምናየው ነገር ምንድነው? ኢንዲስመንት ነው አይደለ? ኢንዲስመንት መጀመሪያ ላይ የምናየው ሶ አሁን ከዚህ ከላይ ከሃይ ፕራይስ ሆናችሁ ወርሰስ ሲታዩ የሚታያችሁ the first correction የትኛው ነው? ይሄኛው ነው አይደለ? ይሄኛው ሶ ይሄ ምናችን ነው ማለት ነው? አወር ኢንዲስመንት ማለት ነው። ክሊር ነው አይደለ? ይሄ ምናችን ነው? ኢንዲስመንታችን ነው። ሶ ይሄ ኢንዲስመንታችን ከሆነ ከዛ በኋላ ደግሞ አሁን ሌላ የምናየው ነገር አለ። አሁን ሌላ የምናየው ነገር ወደዚህ ወደ ፒዲኤፍ መጥቼ ላሳያችሁ። ፒዲኤፍ ላይ መጥቼ ሌላኛው ነገር ምንድነው? ይሄኛው ሪሰርች ነው። እዚህ ጋር አስቀምጥኩላችሁ። ቢ ክላስ ላይ መግባት እንችላለን። ኢንጂነሪንግ ሊኩዊዲቲ ይባላል። ኢንጂነሪንግ ሊኩዊዲቲ ምን ማለት ነው? አሁን ኢንጂነሪንግ ሊኩዊዲቲ አይተን ነው ወደዛ ወደ ቻርቱ የምንመለሰው። ኢንጂነሪንግ ሊኩዊዲቲ ምን ማለት ነው? ኢንጂነሪንግ ሊኩዊዲቲ ማለት ማርኬት ላይ ያለ ሰከንድ ፖይንት ኦፍ ሰከንድ ኢንዲስመንት እንደማለት ነው። ምን ኢንጂነሪንግ ሊኩዊዲቲ ልክ እንደ ሰከንድ ኢንዲስመንት ነው የሚያገለግለን። ነገር ግን ሰከንድ ኢንዲስመንት ብለን ላለመጥራት ምን እንለዋለን? ኢንጂነሪንግ ሊኩዊዲቲ እንለዋለን። ገባችኋል? ሶ ኢንጂነሪንግ ሊኩዊዲቲ እንደ ቅድሙ በምድር የሚፈጠረው በፎሞ ትሬደርስ ነው የሚፈጠረው። ነገር ግን ምንድነው አሁን ልዩነት አለው ከኢንዲስመንት ጋር። ምን አይነት ልዩነት? ኢንጂነሪንግ ሊኩዊዲቲ አሁን ኢንዲስመንት ምን አልኳችሁ? ማርኬቱ አሁን ካለበት ፕራይስ ወደ ላይ ስታዩ የሚታያችሁ the first minor correction ምን ይባላል? ኢንዲስመንት ይባላል። ኢንጂነሪንግ ሊኩዊዲቲ ግን ከኤክስትሪም ፕራይሳችን ነው ወይ ደግሞ ቫሊድ ከምንለው ሚቲጌት ካልተደረገ ኦርደር ብሎካቸው ወይ ደግሞ ሰፕላይ ሌቭላችን ማርኬቱ ወደ ላይ ስታዩ የሚታያችሁ the first minor correction ይባላል። ኢንጂነሪንግ ሊኩዊዲቲ ይባላል። ለምሳሌ እዚህ ያሉትን ኤግዛምፕሎች እንውሰድ። ማርኬቱ ኤም ብሬክ ኦፍ ስትራክቸር ሰጠን አይደለ? ኤም ብሬክ ኦፍ ስትራክቸር ሰጥቶናል። እዚህ ጋር ምን አለን? እዚህ ጋር ሚቲጌት ያልተደረገ ኦርደር ብሎክ አለን። ኦኬ ሚቲጌት ያልተደረገ ኦርደር ብሎክ አለን እዚህ ጋር። ሶ ኤም ሚቲጌት ያልተደረገ ኦርደር ብሎክ አለን። ስለዚህ አሁን እናንተ ከዚህ ፕራይስ ሆነን ማርኬቱ ወደ ላይ ስናይ ወደ ሚቲጌት ወደ አልተደረገ ኦርደር ብሎካቸው ወደ ላይ ስናይ የሚታየን the first minor correction ምን ይባላል ብያቸዋለሁ እስካሁን እንደተማርነው ኢንዲስመንት አይደለ? አይዲኤም የምንለው ነው አይደለ? ሶ አሁን ይሄ ኢንዲስመንት ከሆነ ኢንጂነሪንግ ሊኩዊዲቲ ግን ከየት አይደለም የምናየው? ከዚህ አይደለም የምናየው። ኢንጂነሪንግ ሊኩዊዲቲ የምናየው ከየት ነው? ማርኬቱ ሚቲጌት ካልተደረገ ኦርደር ብሎካችሁ ሆናችሁ ወደታች ስታዩ የሚታያችሁ the first minor correction ምን ይባላል? ይሄ ኢንጂነሪንግ ሊኩዊዲቲ ይባላል ማለት ነው። ኢንጂነሪንግ ሊኩዊዲቲ ማርኬት ላይ ብዙ ጊዜ አይኖርም። ኦልዌይስ ማርኬቱ ኢንጂነሪንግ ሊኩዊዲቲ አይሰጠንም። ነገር ግን ማርኬቱ ኢንጂነሪንግ ሊኩዊዲቲ ሲሰጠን ግን በጣም ምን ብሎ የሚሆነው? ኤ ፕላስ ሴታፕ የምንለው ሴታፕ ነው የሚሆነው። ገባችኋል? ለምሳሌ ኢንዲስመንት፣ ቼንጅ ኦፍ ካራክተር፣ ሊኩዊዲቲ ስዊፕ እና ሊኩዊዲቲ ቴክ አውት ተጠቅማችሁ የምትገቡ ትሬድ ለምሳሌ እዛ ትሬድ ላይ ለምሳሌ አካውንታችሁን 2% ሪስክ የምታደርጉ ከሆነ
ኢንጂነር ሊኩዊዲቲ ኢንዱስመንት ኦርደር ሚቲጌት ያልተደረገው ኦርደር ብሎክ እንደገና ሊኩዊዲቲ ሲፕ ማርኬቱ ሲሰጠን ደግሞ ምን ተጨምሯል? ብዙ ኮንፊደንስ አለ አይደለ? ይሄ ማለት ደግሞ ምንድነው እዛ ሴታፕ ላይ 2.5 3% ሪስክ እንዳደረግ ያደርገኛል ማለት ነው። ገባችሁ? ትሬዲንግ ኤ ፕላስ ሴታፕ እድል ያደርገኛል። ሞስት ኦፍ ዘ ታይም ደግሞ ኢንጂነር ሊኩዊዲቲ ማርኬት ላይ ሲኖር ማርኬት ምንድነው የሚሆነው? በጣም ፈጣን ማርኬት ነው የሚሆነው። ፈጣን ማርኬት ስላችሁ ቶሎ ሪያክት የሚያደርግ ማርኬት ነው። በቃ ወዲያው ከገባ በኋላ ማርኬቱ ቾፒ ሆኖ ይመጣና ልክ ኢንጂነር ሊኩዊዲቲ ወስዶ ኦርደር ብሎካችሁ ሚቲጌት ካደረገ በኋላ በ5-6 ደቂቃ በቃ ወዲያው ማርኬቱ በፍጥነት ቶሎ ትልልቅ የሆነ ሙቭመንቶች የሆነ ኢንገልፊንግ የሆነ ካንድል የምታዩበት ሙቭመንት የሚፈጠረው ሞስት ኦፍ ዘ ታይም ማርኬቱ ኢንጂነር ሊኩዊዲቲ ሲኖረው ነው ማለት ነው። ሶ ኤ ፕላስ ሴታፕ የምንለው ሴታፕ ነው ማለት ነው። ሶ ለምሳሌ እዚህ ጋር መውረድ እንችላለን። አሁን ማርኬቱ ከዚህ ፕራይስ ሆናችሁ ይሄ ነው አይደል? ሚቲጌት ያልተደረገው ኦርደር ብሎካችን አይታችሁ ከሆነ ሚቲጌት ያልተደረገ ኢምባላንስ አለው ኦርደር ብሎካችን ይሄው ነው። አሁን ከዚህ ፕራይስ ሆናችሁ ወደ ላይ ስታዩ የሚታዩት the first minor correction ይሄ ምን ይባላል? ኢንዲስመንታችን ይባላል ማለት ነው አይደለ? ከዚህ ደግሞ ሚቲጌት ካልተደረገ ኦርደር ብሎካችሁ ሆናችሁ ደግሞ ወደ ስታዩ የሚታዩት ይሄኛው the first minor correction ደግሞ ምን ይባላል? what we call engineering liquidity ማለት ነው። ተረዳችሁኝ አይደለ? ይሄ ኢንጂነሪንግ ሊኩዊዲቲያችን ነው። ማርኬቱ እንደምታዩት ቾፕ የሆነ ቀስ ያለ ወደ ላይ ወጣ። ዋንስ ግን እቺን ኦርደር ብሎክ ከኢንጂነሪንግ ሊኩዊዲቲ በኋላ ሚቲጌት ሲያደርጋት በፍጥነት የተመለሰው አይቷል። አሁን ይሄ 5 ሚኒት ቻርት ነው። 1 2 3 4 5 6 7 8 በ8 ኦልሞስት በ40 ደቂቃ አይደለ? በ40 ደቂቃ ማርኬቱ ይሄን ያህል ሊወርድ ይችላል። እዚህ ጋር ስታዩት ግን በጣም በብዙ ካንድል ነው ወደ ላይ የወጣው አይደለ? ሲመለስ ግን አይታችሁ ከሆነ አቅም አገኘ። እንደምታዩት በምድር የወረደው በጣም በፍጥነት ማርኬቱ ኢምፐልስ አደረገ። በጣም በፍጥነት አያችሁታል። ስለዚህ ኢንጂነሪንግ ሊኩዊዲቲ ማርኬት ላይ ሲኖር ማርኬቱ የመፍጠን እድሉ በጣም ከፍተኛ ነው። ስለዚህ ቶሎ ነው ሪያክት ማድረግ ያለብን። ሁለተኛ ደግሞ አብዛኛውን ጊዜ ፎሬክስ ፔር ላይ ነው የምታገኙት። ጎልድ ላይ ጎልድ እንደምታዩት በጣም ፈጣን ማርኬት ነው። ቮላታይል ማርኬት ነው። ወደ ፎሬክስ ፔር ላይ ስትመጡ ግን ታገኙታላችሁ። ይሄን በምንድን ነው ልንይዘው የምንችለው? ሞስት ኦፍ ዘ ታይም ያው በሊሚት ነው የምንገባቸው። እንደዚህ አይነት ትሬዶችን በሊሚት ነው ለመግባት የምንችለው። በዛ መልኩ እንዴት እንደምንገባም ወደፊት ስለምናይ ችግር የለውም። በዛ መልኩ ግን ይሄንን ሙቭመንት መያዝ እንችላለን። እዚህ ጋር አንድ ኤግዛምፕል ጨምርላችሁ፣ እነዚህ ሁለት ኤግዛምፕል ጨምርላችሁ ወደ ሌሰን 3 ከመግባታችሁ በፊት ወደ ኤግዛምፕል እንገባለን። እዚህ ጋር እንደምታዩት ማርኬቱ ይሄ ሚቲጌት ያልተደረገ ኤክስትሪም ኦርደር ብሎካችን አለ። ከዚህ ከላይ ሆናችሁ ወደ ታች የሚታዩት ፈርስት ማይነር ኮሬክሽን ምን ይባላል? ኢንዱስመንት ይባላል። ከኤክስትሪም ኦርደር ብሎካችሁ ሆናችሁ ደግሞ ወደ ላይ ስታዩ የሚታዩት ፈርስት ማይነር ኮሬክሽን ደግሞ ምን ይባላል? ይሄ ኢንጂነሪንግ ሊኩዊዲቲ ይባላል ማለት ነው። ከእንደገናም ደግሞ እዚህ ጋር ሆናችሁ ይሄ ብሬክ ኦፍ ስትራክቸር አለን። እዚህ ጋር ሚቲጌት ያልተደረገች ኦርደር ብሎክ አለችን። ከላይ ሆናችሁ ወደ ታች ስታዩ የሚታያችሁ ማርኬቱ ከፈጠረው ከሃይ ፕራይስ ሆናችሁ ወደ ታች ስታዩ የሚታያችሁ the first minor correction ይባላል፣ ኢንዱስመንት ይባላል። ማርኬቱ ላይ ደግሞ ሚቲጌት ካልተደረገው ኦርደር ብሎካችሁ ደግሞ ወደ ላይ ስታዩ የሚታያችሁ ደግሞ the first minor correction ደግሞ ምን ይባላል? what we call ኢንጂነሪንግ ሊኩዊዲቲ እንለዋለን ማለት ነው። ክሊር ነው አይደለ? ይሄን በዚህ መልኩ ከተረዳችሁ አሁን ወደ ኤግዛምፕላችን ደግሞ ተመልሰን ማርኬቱን በደንብ ማየት እንችላለን ማለት ነው። ጎልድ ተመልሶ ወጥቷል። ይሄው እንደምታዩት እዚህ ድረስ ከወረደ በኋላ ጎልድ ተመልሶ ይወጣል። ኦኬ ማርኬቱን በደንብ ማየት እንችላለን። ኦኬ አሁን ማርኬቱን አልኳችሁ ከዚህ ሃይ ፕራይስ ሆናችሁ ወደ ታች ስታዩ የሚታያችሁ the first minor correction ምን ይባላል? ይሄ ኢንዱስመንት ይባላል አልኳችሁ አይደለ? አሁን ይሄን ቼንጅ ፋክተር ከመፍጠሩ በፊት ማርኬቱ ቫሊድ የሆነች ብሬክ ኦርደር ብሎክ ይታያችኋል። እስቲ አሁን ቫሊድ የሆነ ኦርደር ብሎክ ስታዩ የቱ ጋር አለን? እዚች ጋር ቫሊድ የሆነች ኦርደር ብሎክ አለች። እቺ ቫሊድ የሆነች ኦርደር ብሎካችን ናት። which is ግን ከዚህ ሎ ጀምሮ መጠቀም እንችላለን። ግን ትክክለኛ ኦርደር ብሎካችን እቺ ትንሿ ናት። እሷም ለምን እንደሆነች ያው አሳያችኋለሁ። አሁን ዛሬ ክላስ ላይ ስለ ኦርደር ብሎክ ስለምናይ አሳያችኋለሁ። ኦኬ ይሄ ምንድን ነው? ኦርደር ብሎካችን አይደለ? ከዚህ ኦርደር ብሎክ ወደ ላይ ስታዩ የሚታያችሁ the first minor correction የትኛው ነው? ይሄ ነው አይደለ? ይሄ ምናችን ነው ማለት ነው? ይሄ ኢንጂነሪንግ ሊኩዊዲቲያችን ነው ማለት ነው። አያችሁት አይደለ? አሁን ከላይ ፕራይስ ሆናችሁ ከዚህ ሆናችሁ ወደ ታች ስታዩ የሚታያችሁ the first minor correction የትኛው ነው? ይሄ ነው። ይሄ ኢንዱስመንታችን ነው። ከዚህ ደግሞ ሆናችሁ ወደ ታች ስታዩ ደግሞ የሚታያችሁ the first minor correction ደግሞ የትኛው ነው? ይሄ ኢንጂነሪንግ ሊኩዊዲቲ አይደለ? ምክንያቱም ማርኬቱ እንዴት ነው የሄደው? እንደምታዩት ማርኬቱ እንደዚህ ወጣ አይደለ? ወረደ፣ ከዛ ማርኬቱ ወጣ፣ ወረደ፣ ከዛ ወጣ። አሁን ማርኬቱ ወረደ፣ ከዛ ወጣ፣ ከዛ ማርኬቱ ተመልሶ ወረደ አይደለ? ከዚህ ሆናችሁ ወደ ላይ ስታዩ የሚታያችሁ የመጀመሪያው ማርኬቱ እንደዚህ ያለበት ወይ የትኛው ነው? እቺኛው ነች። ስለዚህ ይሄ ምናችን ነው? ይሄ ኢንጂነሪንግ ሊኩዊዲቲያችን ነው ማለት ነው። ክሊር ነው አይደለ? ይሄ አሁን ኢንጂነሪንግ ሊኩዊዲቲ ያለው ይሄ ፕራይስ ምን አለው? ኢንጂነሪንግ ሊኩዊዲቲ ያለው ኢንዱስመንት አለው፣ ቫሊድ የሆነ ቼንጅ ኦፍ ፋክተር አለው which is liquidity ሲፕ እዚች ጋር ስላለን ይሄ ቼንጅ ኦፍ ፋክተራችን ቫሊድ ነው። ስለዚህ ምንድነው ማለት ነው? እዚች ጋር የምንገባው ትሬድ ኤ ፕላስ ሴታፕ ነው ማለት ነው። እስኪ ድረስ ነው የምንይዘው። ይሄን ትሬድ እስከዚህ ሃይ ድረስ መያዝ እንችላለን አይደለ? ይሄውና እዚህ ጋር የምታዩት ስቶፕ ሎሳችንን እዚህ አካባቢ ማድረግ ይቻላል። ስቶፕ ሎሳችንን እዚህ ጋር ማድረግ እንችላለን። ነገር ግን እዚህ ሴፍ እንድትሆኑ እዚህ ጋር ብታደርጉት ይሄውና በአጭሩ ውስጥ በስንት ያዛችሁ? ኦልሬዲ 1 ሃወር ላይ ባው እኛ 1 ሃወር ላይ ትሬድ አንገባም። አሴ ስማርት ሚኒ ትራፕ ትሬደር ትሬዶችን የምንገባው 5 ሚኒት እና ከዛ በታች ነው። እነዚህን አናላይሲስ ነው ወይ ላይ የምንሰራው። ትክክለኛ ትሬድ ግን ኤክስኪዩት የምናደርገው 5 ሚኒት ላይ ወይ 3 ሚኒት ላይ ወይ ደግሞ 2 ሚኒት ላይ ወይ 1 ሚኒት ላይ። ዋናው ፖይንት ነው 5 ሚኒት እና ከዛ በታች የሆኑ ፔሪዮድ ላይ ትሬድ ኢንተር የምናደርገው። ከዛ በላይ ያሉ ታይም ፍሬሞች ላይ ትሬድ ኤክስኪዩት
አናደርግም። ከዛ በላይ አሁን ለምሳሌ ሎክ ላይ ከመጣ በኋላ ልክ እቺን ኦርደር ብሎክ ሲነካልኝ ወደ ዋን ሚኒት ምናምን ወርጄ ዋን ሚኒት ላይም ከእንደገና ቼንጅ ፋክተር ተጠቅሜ ነው የምገባው። እሱ ነው ስለ ኢንተሪ ሞዴል ስናይ ማየታችን አይቀርም። ነገር ግን እንዳትረሱት እኛ አሴ ስማርት ኢንተራፕ ትሬደር 5 ሚኒት እና ከዛ በታች ብቻ ነው ምን የምናደርገው ትሬድ ኤክስኪዩት የምናደርገው። ገባችኋል? ነገር ግን ያው ፎር ኤግዛምፕል ስለሆነ እዚህ ጋር ማየት እንችላለን ማለት ነው። እሱም ደግሞ እንዴት እንደምገባው አሳያችኋለሁ፣ ችግር የለውም። ሶ እዚህ ጋር እንደምታዩት ማርኬቱ አሁን ይሄ ኦልሬዲ በትንሹ ስንት አለው 1 to 10 ሪስክ ቱ ሬሾ አለው። ከእንደገና ደግሞ አሁንም ማርኬቱ ላይ ሌላም ኢንተሪ መውሰድ እንችላለን። ምን አይነት ኢንተሪ? አሁንም ማርኬቱ እቺን ኦርደር ብሎክ ሚቲጌት አደረጋት አይደለ? ቫሊድ የሆነች ኦርደር ብሎክ ነች። ሊኩዊዲቲ ቴክ አውት አላችሁ እንጂ ፋክተር አግኝተሽ ይሄ አሁን ምንድነው ቫሊድ የሆነች እንጂ ኦርደር ብሎክ ነው አይደለ? ሶ ይሄንን ኦርደር ብሎክ ማርኬቱ ሚቲጌት ካደረገ በኋላ ምን አደረገ? እዚህ ጋር መጥቶ ደላስ ሊኩዊዲቲ ቴክ አውት ተደረገው የትኛው ነው? ይሄ ነው አይደለ? ደላስ ሊኩዊዲቲ ቴክ አውት ተደረገው ሎዋችን እዚህ ጋር የምታዩት ሎ ነው። ይሄ ሊኩዊዲቲ ቴክ አውት እንዲደረግ ያደረገው ሙቭመንት ሃይ ፕራይስ የትኛው ነው? ይሄ ነው አይደለ? ሶ ይሄ ምናችን ነው ማለት ነው ቫሊድ የሆነ ሲኤችኦ ፔጅ ቫሊድ የሆነ ቼንጅ ኦፍ ካራክተራችን ነው አይደለ? ይሄ ቫሊድ የሆነ ቼንጅ ኦፍ ካራክተራችን ነው። ከዛ በኋላ ማርኬቱ ትንሽ ወጣ፣ የተወሰነ ኮሬክት አደረገ፣ ማርኬቱ ላይ ወጣ አይደለ? ሶ አሁን ከዚህ ፕራይስ ሆናችሁ ወደ ኤክስትሪም ሌቭላችሁ ስታዩ የሚታዩት በፈርስት ኮሬክሽን ይሄ ነው። ይሄንን ከማድረጋችን በፊት ግን ምን ማድረግ አለብን? ቫሊድ የሆነ ኦርደር ብሎካችን መፈለግ አለብን። እዚህ ጋር የምታዩት ይሄ ኦርደር ብሎክ ቫሊድ የሆነ ኦርደር ብሎክ ነው አይደለ? እንደምታዩት ምን አልተደረገም፣ ሚቲጌትም አልተደረገም አይደለ? አሁን ይሄ ምናችን ነው ቫሊድ የሆነ ኦርደር ብሎካችን ነው። እንደምታዩት እዚህ ጋር ማርኬቱ ምን አላደረገውም፣ እቺ ቢታው ሚቲጌት አላደረገችውም አይደለ? ሶ አሁን ከዚህ ሃይ ሆናችሁ ወደ ስታዩ የሚታዩት ፈርስት ማይነር የትኛው ነው? ይሄኛው ነው አይደለ? ይሄ ምናችን ነው ማለት ነው። ይሄ ኢንዲስመንታችን ነው ማለት ነው። አያችሁት አይደለ? ከዚህ ሚቲጌት ካልተደረገ ኦርደር ብሎካችን ደግሞ ወደ ላይ ስታዩ ደግሞ የሚታዩት ፈርስት ኮሬክሽን ደግሞ የትኛው ነው? እዚህ ጋር የምታዩት ነው አይደለ? ይሄው ተጠግቶ ኦርደር ብሎኩን ሚቲጌት አላደረገው። ይሄ ደግሞ ምናችን ነው? አወር ኢንጂነሪንግ ሊኩዊዲቲያችን ነው ማለት ነው። ተረዳችሁኝ አይደለ? ይሄ ምናችን ነው? ኢንጂነሪንግ ሊኩዊዲቲ ነው። ስለዚህ አጌን እዚህ ጋር የምንገባው ትሬድ ምንድነው? ኤ ፕላስ ሴታፕ የሆነ ትሬዳችን ነው ማለት ነው። ይሄው እዚህ ጋር አሁንም ኢንተሪ ምን ማድረግ ይችላል? ኤክስኪዩት ማድረግ እንችላለን። ከዛ ትሬዳችን እስኪ ድረስ ነው የምንይዘው። አሁን ሌላም ቴክ ፕሮፊት አግኝተናል። ይሄው እዚህ ጋር አለን። ስለዚህ ይሄን ነጭ ላድርገው። ይሄውና ስለዚህ ሁለት ነው ትሬድ የገባ ነው። እንደዚህ ድረስ መያዝ እንችላለን። አይሽታ አይደለ? ቅድም የገባ ነው የቱ ጋር አለ? ይሄውና ይሄ አለ። ስለዚህ አሁን ማርኬቱን ሲወጣ እያደረግን ነው። ኦሬዲ ማርኬቱ እዚህ አካባቢ ብሬክ ሲያደርግ እነዚህ ሌቭሎች ብሬክ ሲያደርግ ምን አድርገናል? ኦሬዲ ብሬክ ኢቭን አድርገናል። ገባችሁ አይደል? እዚህ አካባቢ አሁን ይሄ ብሬክ ኢቭን አድርገናል። አሁን ሪስክ ምንም የለብንም። ስለዚህ ማርኬቱ ምን አደረገ? እንደምታዩት እንደዚህ ወጣ አይደል? ቴክ ፕሮፊት ዋነካ፣ ከዛ ተመልሶ ወጣና ማርኬቱ የተወሰነ ኮሬክት አደረገ። ስቲል ነው ወዴት አልመጣም። ወደ ኢንተሪ ሌቭላችን ግን ስቲል ነው አልመጣም። አያችሁት አይደለ? ወደ ኢንተሪ ሌቭላችን ስቲል ነው አልመጣም ማርኬቱ። ስለዚህ ስቲል ነው ምን ከማርኬቱ አልወጣንም። ከዛ በኋላ ማርኬቱ ምን አደረገ? ወደ ጎን እያደረገን ነው ይሄው ማርኬቱ። ከዛ በኋላ ይሄው እንደምታዩት ምን አደረገ? ዩኤስዲ ጄፒኤል ስንት ፒፕስ ነው? ኦልሞስት 369 ፒፕስ ነው። ይሄው ማርኬቱ ኦል ቲፒስ ማሽ አደረገ ማለት ነው። አያችሁት አይደለ? አሁን ዋናው ፖይንት ልነግራችሁ የምፈልገው ነገር ምንድነው? ኢንጂነር ሊኩዊዲቲ ልክ እንደዚህ አይነት አሁን ኤ ፕላስ ሴታፕ ኢንጂነር ሊኩዊዲቲ ኢንዱስመንት ያሟላ ቼንጅ ኦፍ ካራክተር ያሟላ ሴታፕ ሲኖረን ምንድነው የምናደርገው? አንደኛ ሪስካችንን ጨምረን ነው የምንገባው። ሪስካችንን ጨምረን ስላችሁ ከሪስክ ማለት ከምንችለው በላይ ማለት አይደለም። ሪስክ ጨምረን ማለት ለምሳሌ በሁለት ትሬድ ሪስክ የምናደርገው በአንድ ትሬድ ሪስክ ልናደርግ እንችላለን። የዛ ቀላይ ለምሳሌ አሁን እኔ በአንድ ትሬድ $500 ከሆነ ሪስክ የምታደርጉት ምን ታደርጋላችሁ? ያ ሴታፕ ኤ ፕላስ ሴታፕ ከሆነ በዛ ትሬድ $750 ወይ ደግሞ $800 ወይ ደግሞ $600 ሪስክ አደርጋለሁ። ለምን? አሁን ያ መክሰር የማልችለው ገንዘብ አይደለም። ገባችሁ? አሁን ይሄ ፉል ፖርት ማድረግ አይደለም። ነገ ግን አደርጋለሁ ሪስኬን ጨመር አደርገዋለሁ። ገባችሁ አይደል? ስለዚህ ኦልዌይስ ሪስካችሁ ሴም መሆን የለበትም። ኤ ፕላስ ሴታፕ ስትሉ የምትገቡት ሪስክ ጨመር ይላል። ደግሞ ኖርማል ሴታፖች ደግሞ ሲሆኑ ወይ ደግሞ ትንሽ የሚያጠራጥራችሁ ነገር ሲሆን ሪስካችሁን እየቀነሳችሁ ትገባላችሁ። ለምሳሌ አሁን የዛሬ ወር አካባቢ አይታችሁ ከሆነ ስገባ 0.5545 ፖዚሽን ከፍት ነበር አይታችሁ ከሆነ። አሁን ላይ ግን 3.2 ነው ከፍቶ። ለምን? አሁን የማርኬት ኮንዲሽኑ ትክክል ስላልሆነ። ገባችሁ አይደል? ስለዚህ ልክ እንደዚህ አይነት ነገሮችን ሞር ይሄን ከግንዛቤ መውሰድ አለባችሁ። ሪስካችሁን ጨምራችሁ ስላችሁ ሪስክ የምታደርጉትን ትንሽ ነው የምትጨምሩት። ለምሳሌ 1% ሪስክ የምታደርጉ ከሆነ 1.5% ነው እንጂ ሪስክ የምታደርጉት ከሳይኮሎጂ ጋር እንዳይገናኝባችሁ ስለፈለኩ ነው። ይሄን እያልኳችሁ ያላችሁት በአንዴ 5% 6% ሪስክ እንዳታደርጉ ስለፈለኩ ነው። ኦኬ አሁን ይሄንን በደንብ ተረድታችሁታል ብዬ አስባለሁ። ኢንጂሊኪቲን ቼንጅ ኦፍ ካራክተር ኢንዱስመንትን በደንብ ተረድታችሁታል ብዬ አስባለሁ። ከዛ በኋላ ማርኬቱ ያው እንዴት እንዳደረገ ማየት ትችላላችሁ። ማርኬቱ ወጣ፣ ከዛ ተመልሶ ወረደ ማርኬቱ። ከዛ በኋላ ሞስት በጣም ሎንግ ታይም ማርኬቱ አፕ ትሬንድ ነበር። ስቲል ነው ደግሞ አሁንም ላይ እየወጣ ማርኬቱ ግን የተወሰነ ኮሬክሽን ወስዶ ነው ወደ ላይ እየወጣ ያለው። ከዛ በኋላ ግን ስቲል ነው እየወጣ ነው። ስቲል ነው ያ ኢንተሪ ስቲል ነው ሆልድ መደረግ የሚችሉ ፕራይሶች ናቸው። ልክ እንደዚህ አይነት ፕራይሶች ላሳያቸው። አሁን ይሄን ባሳያቸው ስቲል ነው ማርኬቱ ወደ ኢንተሪ ሌቭል አልተመለሰም። በጣም ይወርዳል። ነገር ግን ስቲል ነው እኛ የገባንበት አያረጋትም።
ስቲል ነው ማርኬት ወደ ላይ ነው የሚወጣው። አይታችሁ ከሆነ እንደዚህ አይነት አሁን የምታገኛቸው ፕራይሶች ሎንግ ተርም የሚያዙ ፕራይሶች ናቸው። ለምሳሌ አይታችሁ ከሆነ አሁን አንዳንድ ሶሻል ሚዲያ ላይ ቲክቶክ ላይ እኔ የምለቀላችሁ ቪዲዮ ላይ የዛሬ የረዥም ጊዜ አካባቢ የለቀላችሁ የነበረው ቪዲዮ ላይ ሌሎች ሰዎችን ማየት ይችላል። ምን ያደርጋሉ? ሎንግ ተርም ለምሳሌ የዛሬ ወር ምናምን የገቡትን ሴታፕ ያሳያቸዋል አይደለ? እኛ ግን አብዛኛው ጊዜ ግን ያው መጀመሪያ እናደርግ ነበር። እነሱ ወር ሙሉ ትሬድ እየያዙ እኔ አንድ ቀን ሁለት ቀን ትሬድ መያዛቸው አንድ ቀን ፕሮፊት ሆና በቀጣይ ቀን ማርኬቱን ብሬክ ኢቭን ከነካ በኋላ እኔ ሄድ ነበር። ልክ እንደዛ የማይሆንበት ሪዝን ምንድነው? ልክ እንደዚህ በጣም ጠብቃችሁ በጣም ኤ ፕላስ ሴታፕ ስትገቡ በጣም ለረጅም ጊዜ የሚያዝ ምን ይሆናል? ሴታፕ ይሆናል ማለት ነው። ይሄንን እንዳትረሱ። በዛ ምክንያት እነሱም ሎንግ ተርም የሚይዙት እንጂ ጀስት ኦልዌይስ የምንገባቸው አይነት ሴታፖች እየተገባ ሎንግ ተርም አይያዝም ማለት ነው። ወደ እንትናችን እንመለስና ወደ ፒዲኤፋችን አሁን በጥቂቱ ማየት ስለምንችል ዛሬ እስከ ኢምባላንስ ድረስ ለማየት እንሞክራለን። ባለን ታይም ከኢምባላንስ ድረስ ለማየት እንሞክራለን። ከዛ በኋላ የዛሬውን ክላስ እንጨርሳለን ማለት ነው። ኦኬ ሶ ኔክስት ክላስ ጥያቄ ነው የሚሆነው። ሌሰን 3 ኦኬ ሌሰን 3 አሁን ሌሰን 3 ላይ የምናያቸው ነገሮች አሉ። ከነሱ መሀል አንደኛው ምንድነው? ኦርደር ፍሎ እናያለን። ከዛ ዲቴል ማለት ነው በደንብ ኦርደር ፍሎ እንዴት ነው ኦርደር ፍሎ ቫሊድ ማድረገው የሚለው ነገር እሱን በደንብ እናያለን። ኦርደር ብሎክ እናያለን። ኢምባላንስ እናያለን። ከዛ ኢንሽናል ፈንዲንግ ካንድል ኔክስት ክላስ ላይ ነው የምናየው። ኦኬ ኦርደር ፍሎ ምን ማለት ነው? ኦርደር ፍሎ ማለት ማርኬቱ ስትሮንግሊ ባይ ከመሆኑ በፊት ማርኬቱ የፈጠረው የመጨረሻ የሴለሮች ሙቭመንት ምን ይባላል? ኦርደር ፍሎ ይባላል። ወይ ደግሞ ማርኬቱ ስትሮንግሊ ሴል ወርታች በጣም ከመውረዱ በፊት የፈጠረው የመጨረሻ የባየሮች ሙቭመንት ምን ይባላል? ኦርደር ፍሎ ይባላል። ኦርደር ፍሎ ማለት ግን አንድ አባ ካንድል ማለት አይደለም። አንድ ካንድል ሳይሆን ኦርደር ፍሎ ብዙ ካንድል ነው። 3 ሊሆን ይችላል፣ 4 ሊሆን ይችላል፣ 5 ካንድል ሊሆን ይችላል። ስለዚህ ኦርደር ፍሎ ተጠቅመን የምንገባው ትሬድ የለም። ነገር ግን ኦርደር ፍሎ እናደርጋለን ማርኬቱ ምን እያደረገ ነው የሚለውን ነገር እንድንረዳ እንጠቀምበታለን። ገባችኋል? ማርኬቱ ምንድነው እያደረገ ያለው? ይሄን ኮሬክሽን ለምን ፈጠረ? ማርኬቱ ለምንድነው እየተመለሰ ያለው የሚሉትን ነገሮች እንድንረዳ ያደርገናል። ተረዳችሁኝ አይደለ? አሁን እዚህ ጋር ባሉት ኤግዛምፕሎች ላሳያችሁ። ማርኬቱ እዚህ ጋር ይሄን ብሬክ ስትራክቸር ከመፍጠሩ በፊት ማርኬቱ እዚህ ጋር እንደምታዩት ስትሮንግ ወረደ አይደለ? ይሄንን ከመውረዱ በፊት የፈጠረው የመጨረሻ የባየርስ ሙቭመንት የትኛው ነው? ይሄ ነው። አያችሁት አይደለ? ይሄ ሙቭመንት ምን ይባላል? ኦርደር ፍሎ ይባላል። ኦርደር ፍሎ ተጠቅመን የማንገባበት ሪዝን ስቶፕ ሎሳችን በጣም ትልቅ ያደርገዋል። ገባችሁ? ምክንያቱም 4 5 6 ካንድል ሊሆን ስለሚችል ስቶፕ ሎሳችን በጣም ትልቅ ስለሚሆን ምን አናደርግም? ኦርደር ፍሎ ተጠቅመን ትሬድ ብዙ ጊዜ አንገባም። ኦርደር ፍሎ ዋን ሚኒት ላይ ምናምን ከሆነ ልንገባ እንችላለን። እሱም ደግሞ ስቶፕ ሎስ ክራይቴሪያዎቻችን የኛን የሚያሟላ ከሆነ ነው። ስቶፕ ሎስ ክራይቴሪያችን ምንድነው? ፎሬክስ ፔር ላይ ሞስት ኦፍ ዘ ታይም እኛ የምንጠቀመው 7 ዊክስ ነው። ከ7 ዊክስ በላይ ብዙ ጊዜ ያ ሴታፕ የሚመጣብኝ ከሆነ የሆነ ችግር አለ ማለት ገባችሁ? እሱ ነው ስለ ዲ ክላስ ላይ ስንገባ ብዙ ጊዜ ስለምናይ አንድ እኔ አሁን መገባቸው ትሬዶች ፎሬክስ ፔር ላይ ከሆነ ያ ፎሬክስ ፔር ላይ የገባው ሴታፕ ከ7 ፒፕስ በላይ ስቶፕ ሎስ የሚመጣ ከሆነ የሆነ የተሳሳትኩት ፖይንት አለ። ስለዚህ ምን አደርጋለሁ? አጌ ሌላ ኮንፈርሜሽን እጠብቃለሁ። እዛ ኦርደር ብሎክ ውስጥ ወይ ደግሞ እዛ ፖይንት ኦፍ ኢንተረስት ውስጥ ማርኬት 7 ፒፕስ ስቶፕ ሎስ የሰጠኝ ድሮ ዳውን ውስጥ ምን አደርጋለሁ? ሌላ ሴታፕ ጠብቄ ሌላ ኮንፈርሜሽን ጠብቄ ነው መልሼ የምገባው። ፎሬክስ ፔር ላይ እንትን ጎልድ ላይ ደግሞ ብዙ ጊዜ ከ30 ፒፕስ በላይ ማርኬቱ ስቶፕ ሎስ የሚመጣብኝ ከሆነ ምን አደርጋለሁ? ማርኬቱ ላይ በደንብ አጌን ቼክ አደርጋለሁ። ገባችኋል? አጌን ያገኛቸውን ኮንፈርሜሽኖች መልሼ ቼክ አደርጋለሁ። ገባችኋል? ስለዚህ ኦልዌይስ ያንን ስለምንጠቀም ምን አናደርግም? ኦርደር ፍሎ ደግሞ ያንን ስቶፕ ሎስ ክራይቴሪያችንን እንዳናሟላ ስለሚያደርግ ምን አደርጋለሁ? ብዙ ጊዜ ኦርደር ፍሎ ለሴታፕ አንጠቀምም። ነገር ግን ማርኬት ላይ ለኮንፈርሜሽን እንጠቀምበታለን ማለት ነው። ለምሳሌ እንዴት ነው ኮንፈርሜሽን የሚጠቀመው የሚለውን ነገር አሳያቸዋለሁ። እንዴት ነው ደግሞ ቫሊድ ኦርደር ፍሎ ደግሞ የምንለውንም አሳያቸዋለሁ። ኦኬ እዚህ ጋር እንደምታዩት አሁን ለምሳሌ ማርኬቱ ልክ እንደዚህ ወረደ አይደለ? ሲወርድ ለመጨረሻ ጊዜ የወጣው ወደ ላይ የትኛው ነው? ይሄ ሙቭመንት ነው። አሁን ይሄ ሙቭመንት ኦርደር ፍሎ ነው። ነገር ግን ቫሊድ ኦርደር ፍሎ አይደለም። ለምን ቫሊድ የሆነው ኦልሬዲ ሚቲጌት ተደርጓል። አያችሁ አይደል? ኦልሬዲ ማርኬቱ ከወረደ በኋላ ሚቲጌት ስለተደረገ ምን አይደለም። አሁን ይሄ ቫሊድ የሆነ ኦርደር ፍሎ አይደለም። ከነገና ማርኬቱ አሁን እዚህ ጋር ደግሞ ይሄ ስትሮንግሊ ከመውረዱ በፊት የፈጠረው የመጨረሻ የባየርስ ሙቭመንት የትኛው ነው? እነዚህ እዚህ ጋር የምታያቸው 4 ካንድሎች ናቸው አይደለ? የትኞቹ? እችኛዋና እቺ እዚህ ጋር የምታያቸው እነዚህ ማለት ነው አይደለ? አሁን እነዚህ ቫሊድ የሆኑ ኦርደር ፍሎ ናቸው። ለምንድነው ቫሊድ የሆኑ ኦርደር ፍሎ የሆኑት? ማርኬት ውስጥ ነው ሚቲጌት ስላላደረጋቸው። ገባችሁ አይደለ? ከዛ ማርኬት ተመልሶ ሲመጣ እዚህ አካባቢ መልሰን ምን ማድረግ እንችላለን? ሴል ማድረግ እንችላለን። which is ግን እናንተ በእነዚህ ተጠቅመን ትሬድ ለመግባት ስለሚያስቸግረን እዚህ ጋር የምናያቸውን ኮንፈርሜሽኖች ተጠቅመን ነው ሴል ለማድረግ የምንሞክረው። ወይም ፖይንት ኦፍ ኢንተረስት ሊሆን ይችላል፣ ጀስት ሰከንድ ፖይንት ኦፍ ኢንተረስት አይተን ሊሆን ይችላል፣ ሊኩዊዲቲ ሲፖችን አይተን ሊሆን ይችላል፣ ወይ ደግሞ ዋን ሚኒት ላይ ቼንጅ ኦፍ ካራክተር ከእንደገና ጠብቀን ሊሆን ይችላል። ማርኬቱን አይተን ነው እንጂ የምንገባው ቀጥታ እዚህ ጋር ለመግባት እንቸግራለን። ስቶፕ ሎሳችን በጣም ትልቅ ስለሚሆን እና ደግሞ ኦርደር ፍሎ ስናይፐር ኢንተሪ ስለማይሆን ማለት ነው። ኦኬ እዚህ ጋር የምታዩትም ይሄም ኦርደር ፍሎ ቫሊድ አይደለም። ለምን? ኦልሬዲ ማርኬት ተመልሶ መጥቶን አግኝቶታል፣ ሚቲጌት አርግቶታል። ከእንደገና ደግሞ ከሱ በላይ ደግሞ ኤክስትሪም ገና ሚቲጌት ያልተደረገ ኦርደር ፍሎ ስላለ እዚህ ጋር የምታዩትም ይሄም ኦርደር ፍሎ ቫሊድ የሆነ ኦርደር ፍሎ አይደለም። አሁን አንድ ኦርደር ፍሎ ቫሊድ የሚሆነው እንዴት ነው እና ማይሆነው ደግሞ እንዴት ነው የሚሆነው ነገር ላሳያችሁ። ለምሳሌ
ማርኬቱ ላይ እንደምትሉት ይህን ስትሮንግሊ ኢምፐልስ ከማድረጉ በፊት የፈጠረው የመጨረሻ የባየሮች ሙቭመንት የትኛው ነው? እነዚህ 3 ካንድሎች ናቸው። እነዚህ 3 ጥቁር ካንድሎች። ስለዚህ እነዚህ ምንላቸው? ቫሊድ የሆኑ አንሚቲጌትድ ኦርደር ፍሎ ናቸው። ገባቸው አለ። ስለዚህ ማርኬቱ ምን አደረገ? ተመልሶ ወረደና ከወረደ በኋላ ተመልሶ መጥቶ ምን አደረገው? ይሄን ኦርደር ፍሎ ሚቲጌት አደረገው። ይሄን ኦርደር ፍሎ ሚቲጌት ካደረገ በኋላ አሁንም ማርኬቱ ምን አድርጓል? ስትሮንግሊ ወርዷል አይደለ? ሶ ይሄንን ሴል ከማድረግ በፊት የፈጠረው የመጨረሻ የባየሮች ሙቭመንት የትኛው ነው? ይሄ ነው። ይሄ ምንድነው ማለት ነው? ይሄም ስቲል ነው ቫሊድ የሆነ አንሚቲጌትድ ኦርደር ፍሎአችን ነው። ነገር ግን በመሃል እዚህ ጋር የምታዩት እነዚህ ሁለት ኮሬክሽኖች አሉ፣ ሁለት ካንድሎች አይደለ? እነዚህ ካንድሎች ቫሊድ ኦርደር ፍሎ ናቸው አይደሉም? ለምንድነው ቫሊድ ሆነ ኦርደር ፍሎ ያልሆኑት? ስቲል ነው በሜጀሩ ኦርደር ፍሎ ውስጥ ናቸው። አያችሁ አይደለ? እዚህ ውስጥ ስለሆኑ ስቲል ነው ምን አይደሉ? ቫሊድ የሆኑ ኦርደር ፍሎዎች አይደሉም። ነገር ግን ይህንን 3 ካንድሎች ብሬክ ካደረጉ በኋላ እዚህ ጋር ቢፈጠሩ ኖሮ እነሱም ቫሊድ የሆነ ኦርደር ፍሎ ይሆኑ ነበር። ገባችኋል? ስቲል ነው ግን በሜጀሩ በዋናው ኦርደር ፍሎ ውስጥ ስላሉ በዚህ በዋናው ኦርደር ፍሎ ውስጥ ስላሉ እነዚህ እዚህ ጋር የምታዩቸው ሁለት ካንድሎች ቫሊድ የሆኑ ኦርደር ፍሎዎች አይደሉም፣ እንዳትሳሳቱ። ከእንደገና ማርኬቱ ስትሮንግሊ ከመውጣቱ በፊት የፈጠረው የመጨረሻ የሴለሮች ሙቭመንት የትኛው ነው? ይሄ ነው። ስለዚህ ይሄ ቫሊድ የሆነ ኦርደር ፍሎዋችን ነው። ከእንደገና ማርኬቱ ስትሮንግሊ ተመልሶ ወጣ። እሱ ሚቲጌት ካደረገ በኋላ ከእንደገና እዚህ ጋር የምታዩት ይሄ ቫሊድ የሆነ ኦርደር ፍሎዋችን ነው። ነገር ግን እዚህ ጋር የምታዩቸው እነዚህ ሁለት ካንድሎች ቫሊድ የሆነ ኦርደር ፍሎ አይደሉም። ስለዚህ ይሄ ሙሉ ነው እንደ አንድ ኦርደር ፍሎ የምንቆጥረው ማለት ነው። ገባችኋል? አሁን እንዴት ነው ይሄ ነገር የሚጠቅመን? ለምንድን ነው የሚጠቅመን ካላችሁ፣ ለምሳሌ እኔና እናንተ እዚህ አካባቢ ሴታፕ አግኝተን ሴል ገብተናል። ገባችሁ አይደለ? ሴል ከገባ በኋላ እዚህ አካባቢ እኔና እናንተ ብሬክ ኢቭን አድርገናል። የገባ ነው እዚህ ጋር ነው፣ እዚህ አካባቢ ነው የገባ ነው። ማርኬቱ እንደዚህ ከወረደላችሁ በኋላ እየተመለሰ ሲመጣ ማርኬቱ ምን አትሉም? ወይኔ ማርኬቱ ይሄ ሁሉ ፕሮፊት፣ ለምሳሌ እዚህ አካባቢ ማርኬቱ $1000 ፕሮፊት አሳይቷችሁ ከነበር ማርኬቱ ወይኔ $1000 ፕሮፊት አሳይቶኝ ማርኬቱ የተመለሰ ነው፣ በቃ ልውጣው፣ በቃ ማርኬቱ ምን እንዳያደርገኝ በዜሮ ብር እንዳያሰጠኝ በቃ ልውጣው ምናምን ብላችሁ አትደናገጡም። ለምን እየተመለሰ እንዳለ ታውቃላችሁ። ገባችሁ? ኦኬ ለካ አሁን ስለ ኦርደር ፍሎ ስታዩ ኦኬ ለካ እዚህ ጋር ምን አለ? ሚቲጌት ያልተደረገ ኦርደር ፍሎ አለን። ስለዚህ ማርኬቱ ይሄን ኦርደር ፍሎ ሚቲጌት ሊያደርገ የመጣው ስለዚህ እኔ ፓኒክ የሚያደርገኝ ነገር የለም። ስለዚህ ምን ማድረግ ይችላል? እስቲ ነው ሀምብል ሆኜ ፔሽንት ሆኜ ማርኬት ላይ መቀመጥ እችላለሁ። ገባችሁ አይደል? ስለዚህ ይሄን እንድትረዱ ያደርጋቸው። ከእንደገና ማርኬቱ አሁንም ልክ እንደዚህ ማርኬቱ ከወረደ በኋላ ቢመለስ አደነግጡም። ለምን? ኦኬ እዚህ ጋር ምን አለ? ሚቲጌት ያልተደረገ ኦርደር ፍሎ አለ። ስለዚህ ማርኬቱም ሊያደርግ ነው የመጣው፣ እሱን ኦርደር ፍሎ ሚቲጌት ሊያደርግ ነው የመጣው። ስለዚህ ምን መሆን የለብኝም? መደንገጥ የለብኝም፣ እታገሳለሁ። ገባችሁ? ምን እስኪያደርግ ነው የምታገሰው? ማርኬቱ ኮሬክት አድርጎ መልሶ ኢምፐልስ እስኪያደርግ ድረስ እታገሳለሁ። ምን ለማድረግ? አሪፍ የሆነ በቂ የሆነ ገንዘብ ለማግኘት ማለት ነው። ገባችኋል? ስለዚህ ቴክ ፕሮፊታችሁ ቫሊድ ሆኖ እያለ ነገር ግን እናንተ በመሀል በሚኖረው ኮሬክሽን እንዳለ እንዳትደናገጡ ያደርጋቸዋል። ማርኬቱ የሚፈጥራቸው ሙቭመንቶች ስትረዱ ማለት ነው። ገባችኋል? ስለዚህ አሁን አብዛኛው ጊዜ ያታችሁ ከሆነ የሆነ ኮሬክሽን አይተን ብዙ ጊዜ ቶሎ ከሴታፕ ትወጡና ከዛ በኋላ ግን ማርኬቱ ወደ ማታ ላይ ምናምን ስታዩት ተናዳችሁ ምናምን ስታዩት ማርኬቱን ምን ይሆናል? ኦል ቴክ ፕሮፊት ስማሽ አድርገዋል። እናንተ ግን መታገስ አልቻላችሁም ነበር። ለምን? በመሀል ያሉት ኮሬክሽንስ እያስፈራችሁ ስለሚመጡ። ገባችኋል? ስለዚህ በመሀል ያሉ ኮሬክሽኖች ደግሞ ለምን እንደሚፈጠሩ ለምንድን ነው ማርኬቱ እየመጣ ያለ የሚለው ነገር ካወቃችሁ ለመታገስ ብዙ አይከብዳችሁም ማለት ነው። ይህንን ፖይንት እዚህ ክላስ ላይ በደንብ አስገብቼ እንድትማሩት የፈለኩት ዋነኛው ሪዝን በዚህ ሪዝን ነው ማለት ነው። ኦኬ እዚህ ጋር የምታያቸው ኤግዛምፕሎች ሴም ናቸው። ማርኬቱ ይሄንን ስትሮንግሊ ከመውጣቱ የተፈጠረው የመጨረሻ የሴለሮች ሙቭመንት ይሄ ነው። ስለዚህ ይሄ ነው ኦርደር ፍሎአችን። እዚህ ጋር የምታዩትም ይሄ ኦርደር ፍሎ አለ፣ ነገር ግን ቫሊድ አይደለም። ለምን? ኦልሬዲ ማርኬቱ ከወጣ በኋላ ተመልሶ መጥቶ ሚቲጌት አድርገውታል። እዚህ ጋር የምታዩት ኦርደር ፍሎ ቫሊድ ነው። ይሄው ማርኬቱ ተመልሶ መጥቶ እሱ ሚቲጌት አድርገው ተመልሶ የወጣው። ነገር ግን አሁን አይታችሁ ከሆነ እኔ ብዙ ጊዜ ቪዲዮ ስሰራ ቲክቶክ ቪዲዮ ስሰራ ኦር ደግሞ ላይቭ ስገባላችሁ ኤኒታይም ምን ብዬ አላውቅም፣ ኦርደር ፍሎ ስል ብዙ ጊዜ ሰምታችሁ የሚያታውቁ ለምንድን ነው ብዙ ጊዜ ኦርደር ፍሎ ማለው? ምክንያቱም ኦርደር ፍሎ ብዙ ጊዜ የማልጠራበት ሪዝን እኔ ኦልዌይስ ከሃየር ታይም ፍሬም ነው የምንጀምረው። እሱንም ደግሞ ሲ ክላስ ላይ ስንደርስ እንዴት ነው ታይም ፍሬም የምንጠቀመው የሚለውን ነገር አሳያቸዋል። አሁን እኔ ከሃየር ታይም ፍሬም ምን የምጀምረው አናላይሲስ የምጀምረው ሃየር ታይም ፍሬም የምጀምር ከሆነ ኦልሬዲ አንድ ኦርደር ብሎክ አግኝቼ ነው የምወርደው። ገባችኋል? ስለዚህ 15 ሚኒት ላይ ያገኛችሁት ኦርደር ፍሎ ያንን ታይም ፍሬም እየጨመራችሁ በመጣችሁ ቁጥር ያ ኦርደር ፍሎ ምን እየሆነ ይመጣል? ኦርደር ብሎክ እየሆነ ይመጣል። ገባችኋል? ለምሳሌ 1 ሚኒት ላይ ያገኛችሁት ኦርደር ፍሎ 5 ሚኒት ወይ ደግሞ 15 ሚኒት ላይ ምንድነው? አንድ አባ ኦርደር ብሎክ ነው። ገባችኋል? ስለዚህ እኔ ኦልሬዲ ከሃየር ታይም ፍሬም ስለምነሳ ኦልሬዲ 15 ሚኒት ላይ ያንን ኦርደር ብሎክ አግኝቼ ነው የምወርደው። ስለዚህ 15 ሚኒት ላይ ያገኘሁት ኦርደር ብሎክ 5 ሚኒት ላይ ሊሆን ይችላል፣ 1 ሚኒት ላይ ሲወርድ ሊሆን ይችላል። ኦርደር ፍሎ ሆነ አልሆነ ለኛ ምን አይሰጠንም? ግድ አይሰጠንም። ለምን? ኦልሬዲ እኛ ሃይ ታይም ፍሬም ላይ ያን ኦርደር ብሎክ አግኝተነው ነው የወረድነው። ገባችሁ አይደል? ስለዚህ ኦልዌይስ አንድ ኦርደር ፍሎ ካገኛችሁበት ታይም ፍሬም እየጨመራችሁ በመጣችሁ ቁጥር ያ ኦርደር ፍሎ ምን የመሆን እድሉ ኦርደር ብሎክ የመሆን እድሉ ከፍተኛ ነው። ስለዚህ እሱን ደግሞ በደንብ ላሳያችሁ። ከዛ በፊት ግን ስለ ኦርደር ብሎክ ብናይ አሪፍ ነው። ታይም እያለቀብን ስለሆነ ስለ ኦርደር ብሎክ ብናይ በጣም አሪፍ ነው። ስለዚህ ሁለቱን ኤግዛምፕሎች
አብረን አድርገን አንድ ላይ ደባልቀናቸው ለማየት እንሞክራለን ማለት ነው። ኦርደር ብሎክ አይታችሁ ከሆነ ኢንስማርት መኒ ኮንሰፕት ወይ ደግሞ ኢንተሪ ስገባ ኦልሞስት ከ90% በላይ የሚሆን ትሬዳችን የምንገባው ኢንተሪ ሞዴላችን ኦርደር ብሎክ ነው፣ ዲሪንግ ኢንተሪ ማለት ነው። ኦርደር ብሎካችን ቫሊድ የሆነ ኢንተሪ ሞዴላችን ነው። አሁን ኦርደር ብሎክ ስማርት መኒ በኢንተሪ ታይም በትሬድ ኤክስኪዩት በምናደርግ ታይም ይህን ያህል ስትሮንግ የሆነ ፕራይስ ከሆነ ወይ ደግሞ ስትሮንግ የሆነ የማርኬት ኮንፎርሜሽን ከሆነ ለምንድን ነው ይህን ያህል ኦርደር ብሎክን አምን የምንጠቀም? ለምንድን ነው ይሄ ሪዝን ምንድን ነው? ዋነኛው ሪዝን ኦኬ። አሁን ይህንን ስናነሳ አንድ ኦርደር ብሎክ ይሄን ያህል ስትሮንግ የሆነ ማርኬትን የመመለስ አቅም የሚኖረው ያ ኦርደር ብሎክ የሚፈጠርበት ሪዝን ነው። አንድ ኦርደር ብሎክ የሚፈጠረው ለምንድን ነው? አንድ ኦርደር ብሎክ የሚፈጠረው ማርኬት ላይ ላርጅ አማውንት ኦፍ መኒ ወይ ደግሞ ትልቅ የሆነ ገንዘብ በባንኮች እና በኢንስቲትዩሽኖች ወደ ማርኬቱ ሲገባ እነሱ የገቡበት የመጀመሪያው ካንድል ምን ይባላል? ኦርደር ብሎክ ይባላል። ገባቸዋል። ስለዚህ ትልቅ የሆነ ገንዘብ እዛ ኦርደር ያቺ ካንድል ላይ ትልቅ የሆነ ገንዘብ ስለገባ ያቺ ካንድል ማርኬቱ ተመልሶ ሲመጣ የመመለስ አቅሟ ከፍተኛ ነው። ተረዳችሁ ያለ? ምክንያቱም ለምንድን ነው ያ ሪዝን የሆነበት ዋነኛው ሪዝን ያቺ ኦርደር ብሎክ ምን ስለሆነች ነው? ትልቅ የሆነ ገንዘብ እሷ ስላለ በጣም ትልቅ የሆነ አቅም ስላላት ማርኬቱን የመመለስ እድሏ ምንድነው? በጣም ከፍተኛ ነው ማለት ነው። ኦኬ ይህንን ካልን እኔና እናንተ እንዴት ነው አንድን ኦርደር ብሎክ ቫሊድ ነው ወይስ ደግሞ ቫሊድ አይደለም ብለን የምንጠቀም? አንድ ኦርደር ብሎክ ቫሊድ ለመሆን ሁለት ኮንፈርሜሽኖች ያስፈልጉታል። የመጀመሪያው ኮንፈርሜሽን አንድ ኦርደር ብሎክ ቫሊድ ለመሆን ግዴታ ኢምባላንስ ሊኖር ይገባል። ሁለተኛ ደግሞ ግዴታ ምን ሊኖር ይገባል? ፕሪቪየስ ካንድል ሃይ ወይ ደግሞ ሎ መውሰድ አለበት። እነዚህም ሁለት ኮንፈርሜሽኖች ሳይሰጠን አንድ ኦርደር ብሎክ ምን መሆን አይችልም? ቫሊድ የሆነ ኦርደር ብሎክ መሆን አይችልም። ለምሳሌ ማርኬቱ እንደምታዩት ልክ እንደዚህ ወደ ላይ እየወጣ ነው አይደለ? ልክ እንደዚህ ወደ ላይ እየወጣ ያለ የማርኬት ሙቭመንት ስትሮንግሊ ምን ማድረግ ጀመረ? ስትሮንግሊ መውረድ ጀመረ። አያችሁ አይደለ? ልክ እንደዚህ ስትሮንግሊ ሲወርድ ማርኬቱ መጀመሪያ ላይ አሁን ይሄን ስትሮንግ ሙቭመንት የጀመረባት የመጀመሪያው ካንድል የትኛዋ ናት? እቺኛዋ ካንድል ናት አይደለ? እቺ ምናችን ናት? እቺ ቫሊድ የሆነች ኦርደር ብሎካችን ናት። ቫሊድ ለመሆን ግን ሁለት ነገር ማሟላት አለባት። አንደኛ ምንድነው? ኢምባላንስ ሊኖራት ይገባል። ከሷ ሎ እስከ ቀጣዩ ካንድል እስከ ሶስተኛው ካንድል ሎ ድረስ ሃይ ድረስ ምን መኖር አለበት? እዚህ ጋር የምታዩት ይሄ ኢምባላንስ መኖር አለበት የመጀመሪያው። ሁለተኛው ደግሞ ምን መኖር አለበት? ማርኬቱ እዚህ ጋር የምታዩት ፕሪቪየስ ካንድል ሃይ ወይ ደግሞ ሎ መውሰድ አለበት። አንድ ጊዜ ይሄን ነገር ማስተካከል አለብኝ። ኦኬ ሶሪ በጣም ኦኬ ምን ማድረግ አለበት? አንደኛው ኢምባላንስ ሊኖረው ይገባል። ሁለተኛ ደግሞ ምን ማድረግ አለበት? ፕሪቪየስ ካንድል ሃይ ወይ ደግሞ ሎ መውሰድ አለበት። ስለዚህ አሁን እዚህ ጋር ፕሪቪየስ ማርኬት ቤሪ ስለሆነ ፕሪቪየስ ካንድል ሃይ ሊኩዊዲቲ ስዊፕ ስላደረገ አንደኛ፣ ሁለተኛ ደግሞ ኢምባላንስ ይሄ ምናችን ነው? ቫሊድ የሆነ ኦርደር ብሎካችን ነው ማለት ነው። ስለዚህ ማርኬቱ እዚህ ጋር ሲመጣ የመመለስ እድሉ ከፍተኛ ነው። ለምሳሌ ለምንድን ነው ይሄ የሚመልሰው? ኦኬ አሁን ለምሳሌ እናንተ አንድ ፋብሪካ አላችሁ እንበል። ለምሳሌ እዚህ ጋር ያላችሁ ተማሪዎች አንድ ፋብሪካ አላችሁ። ለምሳሌ እዚህ ውስጥ አንዳችን የሆነ የልብስ ፋብሪካ ነው ወይ ደግሞ ቲሸርት እናመርታለን እንበል። ያንን ቲሸርት እኛ ስናስረክበው በ300 ብር ነው የምናስረክበው። ገባችሁ አይደል? 300 ብር ነው የምናስረክበው። ነጋዴዎች ግን ወስደው በ500 ብር 600 ብር ይሸጡታል፣ እጥፍ እያተረፉ። ነገር ግን እኛ ለምሳሌ ያ ፋብሪካ ያለ ለምሳሌ አዳማ ላይ ሊሆን ይችላል፣ ቢሾፍቱ ላይ ሊሆን ይችላል፣ ወይ ደግሞ ላይክ ወደ በቃ አሁን እዚህ አዲስ አበባ ውስጥ ደግሞ ወደ ጋርመንት ኦር የሆነ ራቅ ያለ ቦታ ሊሆን ይችላል። እነዛ ነጋዴዎች ደግሞ ከእናንተ ተረክበው የት ነው የሚሸጡት? ቦሌ መሀል ሊሆን ይችላል የሚሸጡት፣ መርካቶ፣ መገናኛ ሊሆን ይችላል የሚሸጡት። ገባቸው አለ ይሄን የንግድ ፕሌሶች ላይ እየወሰዱ የሚሸጧቸው። ስለዚህ እናንተ አሁን ያንን ማድረግ አትችሉም። ለምን? እነዛ ሰዎች እናንተ ያላችሁ በፋብሪካ ድረስ የመጡ ሊገዟቸው አይችሉም አይደለ? ስለዚህ ምን ብላችሁ ታስባላችሁ? ኦኬ አሁን ለምሳሌ ለምን እኔ እስቲ ለምን መደብር አልከፍትም? ገባችሁ? ለምን ማከፋፈያ ለምን አልከፍትም? ጀስት የሆነ ቦታ ላይ ለምሳሌ ቦሌ ሊሆን ይችላል፣ መገናኛ ሊሆን ይችላል፣ መርካቶ ሊሆን ይችላል። ለምን ራሴ ሰርቼ ራሴም ያከፋፈልኩኝም ራሴም ደግሞ በቸርቻሮ ለምን አልሸጥም ብላችሁ ታስባላችሁ። ልክ እንደዛ ስታስቡ ምን ይሆናል? ኦልሬዲ እነዛ አብዛኛው ሰው የለመዳቸው ነጋዴዎች አሉ። ገባቸዋል። አብዛኛው የለመዳቸው ነጋዴዎች ስላሉ እናንተ ጋር ደንበኛ ማምጣት ይከብደዋል። ለምን? ኦልሬዲ የተለመዱ ሰዎች ስላሉ። ስለዚህ ምን ማድረግ አለባችሁ? ያንን ደንበኛ ለመሳብ ዋጋ መቀነስ አለባችሁ አይደለ? ያንን ቲሸርት ስታመርቱ የፈጀባችሁ 300 ብር ነው። ነገር ግን እያስረከባችሁ ያላችሁት በ300 ብር ነው። በቃ ኦልሬዲ ከነተርፋችሁ 300 ብር እያስረከባችሁ ያላችሁት። እነዛ ነጋዴዎች በ600 ብር እየሸጡ ነው። እናንተ አሁን ምን ማድረግ ትችላላችሁ? በ300 ብር ነው የሚሸጡት፣ ስታከፋፍሉ በ300 ብር ነው። ነገር ግን አሁን ለመደብራችሁ ስትሉ ምን ማድረግ ትችላላችሁ? በ400 ብር 500 ብር መሸጥ ትችላላችሁ። ገባችሁ አይደል? ስለዚህ እስቲናው ታተርፋላችሁ። በ500 ብር ቢሸጡ እስቲናው ታተርፋላችሁ። ነገር ግን ከገበያው ከእናንተ ተረክበው ከሚሸጡ ሰዎች 100 ብር ስለሚቀንስ ብዙ ሰው ወደ እናንተ የመምጣት እድሉ ምንድነው? ከፍተኛ ነው። ገባችሁ አይደል? ስለዚህ አሁን ልክ እንደዚህ እያደረጋችሁ ስትመጡ ነጋዴዎቹም ደግሞ ምን ማድረግ ጀምሩ? በቃ ገበያ ደንበኛ እንዳያጡ ብለው ከእናንተ በተረከቡበት 50 ብር እየተረፉ መሸጥ ጀምሩ።
ገባችሁ? ልክ ለዚህ ሲያተርፉ ምን ይሆናል? አሁንም እነዛ የእናንተ ጋር የመጡት ደንበኞቻችሁ አሁንም ተመልሰው መጥፋት ይጀምራል። ገባችሁ? ስለዚህ ምን ማድረግ ትችላላችሁ? ኦልሬዲ ይህንን ቲሸርት ያመረታችሁት በ300 ብር ነው። ስለዚህ ምን ታደርጋላችሁ? አሁንም ጀስት በቃ ቢያንስ 100 ብር ላተርፍ ብላችሁ በ400 ብር መሸጥ ትችላላችሁ። ነገር ግን እነዛ ነጋዴዎች ይህን 100 ብር አትርፈው መሸጥ ይከብዳቸዋል። ስለዚህ ምን ማድረግ አይችሉም? ከእናንተ መረከብ አይችሉም። ገባቸው? ስለዚህ ኦልሬዲ በቃ እነዛ ነጋዴዎች አይ ይሄ ምርት ይቅርብ ብለው ከሌላ ቦታ መግዛት ይጀምራሉ። ስለዚህ እነዛ ነጋዴዎች ጋር የነበሩ እንዳለ ደንበኞች ወደ እናንተ ይመጣሉ ማለት ነው። ገባቸው አለ። ስለዚህ ግን በምንም ተአምር የፈለገ በቃ ላይ ብትከስሩ ነጋዴዎች እነዛ ነጋዴዎች ከእናንተ በተረከቡበት ዋጋ መሸጥ ቢጀምሩ የፈለገ ግን ቢመጣ ከ300 ብር ቀንሳችሁ ትሸጣላችሁ? አሸጡም። ለምን? ራሳችሁን አታከስሩ። ገባችሁ? ኦልሬዲ ይሄንን ቲሸርት ስታመርቱ የፈጀባችሁ 300 ብር ነው። ስለዚህ ከ300 ብር ቀንሳችሁ በምንም ተአምር አሸጡትም። አያችሁ አይደል? ስለዚህ እነዚህን ባንኮችና ኢንስቲትዩቶች እዚህ ጋር የገቡበትን ፕራይስ በምንም ተአምር አይቀንሱትም። ገባችሁ? እዚህ ጋር ከሆነ እነሱ ሴል የገቡት ማርኬቱ ተመልሶ ሲመጣ ከዚህ ፕራይስ ስናይፐር ነው የሚመልሱት። ለምን? ኦልሬዲ እነሱ የገቡት እዚህ ጋር ነው። ራሳቸውን በራሳቸው አያከስሩ። ገባችሁ አይደል? ስለዚህ ይህንን ፕራይስ እነሱ የገቡበትን ኤግዛክት ፕራይስ ማወቅ ቻላችሁ ማለት ማርኬቱ ሲመጣ ስትሮንግሊ የሚመለስበትን ፕራይስ አወቃችሁ ማለት ስናይፐር ኢንተሮች መያዝ ትችላላችሁ ማለት ነው። ልክ እናንተ ቲሸርቱን ባመረታችሁበት ፕራይስ ባመረታችሁበት ዋጋ እንደማትሸጡት ሁሉ ከራሳችሁ ካመረታችሁበት ዋጋ ቀንሳችሁ እንደማትሸጡት ሁሉ እነሱም ደግሞ ከገቡበት ፕራይስ ማርኬቱ ሊያሳልፉ አይችሉም። ለምን? ራሳቸውን በራሳቸው ስለማያከስሩ። ገባቸዋል? ስለዚህ ልክ ማርኬቱ እዚህ ፕራይስ ጋር ሲመጣ ስትሮንግሊ የመመለስ እድል ምንድነው? በጣም ከፍተኛ ነው ማለት ነው። ይህንን ፖይንት እንዳትረሱ። ለዚህ ነው አንድ ኦርደር ብሎክ በጣም ስትሮንግ የሆነ ፕራይስ ሊሆን የሚችልበት ዋነኛው ሪዝን ይሄ ነው ማለት ነው። ይህንን ላለመርሳት ሞክሩ። ኦኬ ይህንን በዚህ መልኩ ከነገርኳችሁ አሁን ቀጣይ ወደ ኤግዛምፕሎች የገባ ማየት እንችላለን። ከኤግዛምፕሎች በፊት ግን ሌላ አንድ ማየት ያለባችሁ ነገር አለ። እሱን ነገር ደግሞ ላሳያችሁ። ሌላኛው ደግሞ ምንድነው? አሁን ለምሳሌ እዚህ ጋር የምታዩት ይሄ ኦርደር ብሎክ ፕሪቪየስ ካንድል ሃይ ወስደዋል። ነገር ምን የለውም? ኢምባላንስ የለውም። ስለዚህ ምን እናደርጋለን? ኢምባላንስ ከሌለው ቀጣይ ካንድል ወደ ኢምባላንስ ወዳለው ካንድል የዚህ ኦርደር ብሎክ ፓወር ትራንስፈር ያደርጋል። ገባችኋል? ለምሳሌ እቺኛው ካንድል ስናያት እቺኛው ካንድል ምን አላት? ኢምባላንስ አላት። ስለዚህ ቫሊድ የሆነ ኦርደር ብሎካችን የትኛው ነው? ይሄኛው ሳይሆን ቫሊድ የሆነ ኦርደር ብሎካችን ይሄኛው ነው። እቺ ካንድል ኢምባላንስ ከራሷ ወሰደች። ሊኩዊዲቲ ቴክአውት ደግሞ ከየት ነው የወሰደችው? ከፕሪቪየስ ካንድል ነው የወሰደችው። ሊኩዊዲቲ ሲፕ ከዚህ እንጠቀማለን፣ ኢምባላንስ ከሷ እንጠቀማለን። ስለዚህ ቫሊድ የሆነ ኦርደር ብሎካችን የትኛው ናት? እቺኛው ናት ማለት ነው። እዚህ ጋር ከታችን ባለ ኤግዛምፕል አሳያችሁ። እዚህ ጋርም ለምሳሌ ማርኬቱ ይሄ ሊኩዊዲቲ ቴክአውት አድርጎታል። ነገር ግን ምን የለውም? ነገር ግን ኢምባላንስ የለውም። አያችሁ፣ ኢምባላንስ የለውም። ስለዚህ ኢምባላንስ ቀጣይ ካንድል ኢምባላንስ አላት። እስቲ እንያት። አዎ ቻትና እቺ ካንድል ነው። እቺ ካንድል ደግሞ ምን አላት? ኢምባላንስ አላት አይደለ? ስለዚህ እቺ ካንድል ኢምባላንስ አላት which is ምንድነው ማለት ነው? እቺ ቫሊድ የሆነች ኦርደር ብሎካችን ናት ማለት ነው። ስለዚህ ማርኬቱ ሲመለስ ለኢንተር የምንጠብቀው የቱ ጋር ነው? እዚህ ጋር ነው ኢንተር ለማድረግ የምንጠብቀው ማለት ነው። ተረዳችሁኝ አይደለ? በዚህ መልኩ መርዳት ትችላላችሁ። ኦኬ አሁን ይሄን ኤግዛምፕል እንይና ከዛ በኋላ ኢምባላንስን አይተን ቀጥታ ወደ ኤግዛምፕሎች እንገባለን። ኦኬ እዚህ ጋር ያለውን ኤግዛምፕል ማየት ትችላላችሁ። ማርኬቱ ኤ ሌቭል ኢንዲዩስ አደረገ። ኤ ሌቭል ሊኩዊዲቲ ቴክአውት ስላደረገ ይሄ ቼንጅ ኦፍ ፋክተር ምን መሆን ይችላል? ቫሊድ የሆነ ቼንጅ ኦፍ ፋክተር እዚህ ጋር ተፈጠረ ማለት እንችላለን። ከዛ በኋላ ማርኬቱን አደረገ። ልክ እንደምታዩት ወረደ ማርኬቱ። ሲመለስ ኢንዲዩስመንታችን ይሄውና ኢንዲዩስመንት አለን። ስለዚህ ከዚህ ኢንዲዩስመንት በላይ እዚህ ጋር የምታዩት ሚቲጌት ያልተደረገ ኦርደር ብሎክ አለን which is ኢምባላንስ አለው። እንደገና ደግሞ ኢንዲዩስመንት አለው አይደለ? ይሄኛው ቼንጅ ኦፍ ፋክተርም አለው። ስለዚህ ይሄን ኦርደር ብሎክ ማድረግ እንችላለን። እዚህ ጋር ማርኬቱ ሲመጣ ሴል መግባት ትችላላችሁ ማለት ነው። ገባችሁ አይደል? ከእንደገና ማርኬቱ ወረደ። ሲመለስ ደግሞ ማርኬቱ አሁንም እዚህ ጋር የምታዩትን ይሄንን ኢንዲዩስመንት ቴክአውት አደረገ ማርኬቱ። እዚህ ጋር ይሄ ኢምባላንስ ያለው ምናለን? ይሄ ኦርደር ብሎክ አለን አይደለ? ይሄንን ሌቭል ማርኬቱ ምን ሲያደርገው ሚቲጌት ሲያደርገው አጌን መልሳችሁ ሴል ማድረግ ትችላላችሁ። ነገር ግን እዚች ጋርም አሁን ይሄም ኦርደር ብሎክ አለ። ነገር ግን ይሄ ኦርደር ብሎክ ቫሊድ ነው አይደለም? ኢምባላንስ አለው፣ ነገር ግን ቫሊድ አይደለም። ለምን ቫሊድ ያለው ነው? ሊኩዊዲቲ ቴክአውት የለውም። አያችሁ፣ በዚህ ጋር ምንም ሊኩዊዲቲ ሲፕ የለውም። ፕሪቪየስ ካን ሊኩዊዲቲ ቴክአውት አላደረገም። ገባችሁ? ስለዚህ ምን አይደለም ማለት ነው። ይሄ እዚህ ጋር የምታዩት ኦርደር ብሎክ ቫሊድ የሆነ ኦርደር ብሎክ አይደለም ማለት ነው። ገባችሁ? እዚህ ጋር የምታያቸው ግን የናንተ ፒዲኤፍ ላይ በደንብ እዩት፣ ዙም አድርጋችሁ። እዚህ ጋር የምታያቸው ግን ማለት the previous candle high ወስዷል። እቺም ኦርደር ብሎክ the previous candle high ወስዳለች። ስለዚህ እነዚህ ኦርደር ብሎኮች ምንድናቸው ማለት ነው? ቫሊድ የሆኑ ኦርደር ብሎኮች ናቸው ማለት ነው። እንዳትረሱ ይሄ። ኦኬ ኢምባላንስ እንደምታውቁት በጣም ብዙ ስሞች አሉት። እንደ ስትራቴጂ በጣም ብዙ የምንጠራቸው ስሞች አሉ። አንደኛው ፌር ቫልዩ ጋፕ ይባላል። ያው ብዙዎቻችሁ የምታውቁት ፌር ቫልዩ ጋፕ ነው አይሲቲ ላይ። ከዛ እኛ ደግሞ ኢምባላንስ ብለን እንጠራዋለን። ኢንኤፊሽንት ፕራይስ አክሽን ይባላል። ኢንኤፊሽንት ፕራይስ ይባላል። ኢንኤፊሽንት ፕራይስ ጋፕ የሚሉትን ደግሞ አሉ። አሁን ይሄ በጣም ብዙ ስሞች አሉት። ነገር ግን ብዙ ስሞች ቢኖሩትም ኢምባላንስን የምንጠቀምበት እይታ ወይ ደግሞ የምናይበት እይታ ሴም ነው። የምንጠቀምበት ሪዝን ቢለያይም የምንጠራበት ስምን ቢለያይ ነገር ግን የምናይበት እይታ ሴም ነው። ኦኬ አሁን እሱን ነገር ስናይ
አንድ ኢምባላንስ የሚፈጠረው በሶስት ካንድሎች ነው። አንደኛው በመጀመሪያው ካንድል ሃይ እና በሶስተኛው ካንድል ሎ በመጀመሪያው ካንድል ሃይ እና በሶስተኛው ካንድል ሎ መካከል የሚኖር ጋፕ ሲኖር አንድ ካንድል እዚህ ጋር ምን አለን ቫሊድ የሆነ ኢምባላንስ አለ እንዳለ። ለምሳሌ በዚህ ካንድል ሃይ እና በሶስተኛው ካንድል ሎ መካከል ልክ እንደዚህ ጋፕ ሲኖር ምን ተፈጠረ ማለት ትችላላችሁ? ቫሊድ የሆነ ኢምባላንስ ተፈጠረ ማለት ትችላላችሁ። ከእንደገና ደግሞ በዚህ ካንድል ሃይ እና በሶስተኛው ካንድል ሎ መካከል ይሄኛው ጋፕ እንደምታዩ ሲኖር ምን ተፈጠረ? ቫሊድ የሆነ ኢምባላንስ ተፈጠረ። ነገር ግን እኔና እናንተ አስ ስማርት ኢንተራፕት ትሬደር አንድን ኢምባላንስ ለኢንተሬስት ያን የምንጠቀመው ቅድም እንዳሳያችሁ ኦርደር ብሎካችን ቫሊድ እንዳደረግነው ኦርደር ብሎኮቻችንን ፖይንት ኦፍ ኢንተረስቶቻችንን ምን ለማድረግ ነው የምንጠቀመው? ቫሊድ ለማድረግ ነው እንጂ የምንጠቀማቸው ኢምባላንስ ተጠቅመን የምንገባበት ትሬድ የለም። ስለዚህ ኢምባላንስ የምንጠቀመው ለምንድን ነው? ለኮንፈርሜሽን ነው ማለት ገባችሁ አይደለ? እዚህ ጋር የምታያቸው አሁን ለምሳሌ እንደዚህ ይሄም ኢምባላንስ የለውም አያችሁ። በአንደኛው ካንድል ሃይ እና በሶስተኛው ካንድል ሎ መካከል ምንም አይነት ጋፕ የለም አያችሁ። ስለዚህ እንደዚህ አሁን ስታደርጉ ምንም አይነት ጋፕ የለም። እቺኛው በመሃል ያለችው ካንድል ኦልሬዲ ወርዳለች። ስለዚህ ምን አይደለም ማለት ነው ኢምባላንስ የለንም። ገባችሁ አይደል? ስለዚህ ኢምባላንስ የምታረጋግጡት ላርጅ አማውንት ኦፍ ማኒ ወደ ማርኬቱ ሲገባ ማርኬቱ በፍጥነት ስለሚንቀሳቀስ በፍጥነት መንቀሳቀሱ ነው፣ ወይ ደግሞ ላርጅ ገንዘብ ወደ ማርኬቱ እንደገባ ኮንፈርም የምናደርግበት ነው። ለምሳሌ አንድን ኦርደር ብሎክ እቺን ኦርደር ብሎክ ለምሳሌ እዚህ ጋር ያለውን ኢምባላንስ የተፈጠረው ለምንድን ነው? እዚህ ጋር ላርጅ አማውንት ኦፍ ገንዘብ ስለገባ ማርኬቱ በፍጥነት ሲንቀሳቀስ ምን አደረገ? እዚህ ጋር ጋፕ ፈጠረ። አያችኋል። ስለዚህ ይሄ ጋፕ ለኛ ምን አይነት ኮንፈርሜሽን ይሆንልናል? እዚህ ጋር እውነትም ለካ ላርጅ አማውንት ኦፍ መኒ እዚህ ጋር ገብቷል እንድንል ያደርገናል ማለት ነው። ክሊር ነው አይደል? ሶ በዛ መልኩ መርዳት ትችላላችሁ እንጂ ኢምባላንስ ተጠቅመን የምንገባው ትሬድ የለም። እዚህ ጋር የምታዩት ይሄ ኤግዛምፕል አለ። ሶ ይሄ ኤግዛምፕል ጀስት ኢምባላንስን ለማሳየት ነው እዚህ ያስቀመጥኩት እንጂ ጀስት ምን አይደለም ቫሊድ የሆነ ኢምባላንስ ወይ ደግሞ እንትን ኢምባላንስ ተጠቅመን የገባነው ትሬድ አይደለም። እዚህ ጋር የምታዩት ኢምባላንስ አለ። ነገር ግን ያው እሱ ኢምባላንስ ሚቲጌት ተደርጓል። ነገር ግን ከሱ በታች ያለን ኦርደር ብሎክ ብታዩ እዚህ ጋር ቫሊድ የሆነች ኦርደር ብሎክ አለች። አያችሁት? ሶ ኦልሬዲ እሷን ማርኬቱ ሚቲጌት አድርጎታል። ስለዚህ እኛ ኢምባላንስን ሳይሆን የምንጠቀመው ምንድነው ኦርደር ብሎክን ነው የምንጠቀመው። ኢምባላንስን አንድ የተጠቀምኩበት ታይም ፍሬም አለ። እሱም ደግሞ መንዝሊ ቻርት ላይ እሱን ኤግዛምፕል በደንብ አሳያችኋለሁ። ችግር የለውም። ኦኬ ወደ ኦርደር ብሎኩ መምጣት እንችላለን። ላሳያችሁ። ኦኬ እዚህ ጋር አሁን ይሄ የምታዩት ኤግዛምፕል አለ። ቅድም ያሰማነው ኦርደር ብሎክ። አሁን ይሄ ኦርደር ብሎክ ትክክለኛ ኦርደር ብሎክ የትኛው ነው? ይሄ ነው ትክክለኛ ኦርደር ብሎካቸው አይደል? ለምን አንደኛ ሊኪት ያደርገው ፕሪቪየስ ካንድል ሎ ሊኪት ቴክ አውት ያደረገው ይሄኛው ኦርደር ብሎክ ነው። ነገር ግን ይሄ ኦርደር ብሎክ ኢምባላንስ አለ የለውም? እስቲ ወደ ቀጣዩ ካንድል እንሂድ። ቀጣዩ ካንድል ነው ይሄውና፣ ቀጣዩ ካንድል አይደል? ይሄስ ቀጣዩ ካንድል ኢምባላንስ አለው? ይሄም የለውም። ስለዚህ ምንድነው የምናደርገው? አሁንም ኢምባላንስ ያለውን ካንድል የምንፈልገው። እስቲ ወደ ቀጣዩ ካንድል ነው ይሄውና። እቺ ቀጣዩ ካንድልስ ኢምባላንስ አላት? አዎ አላት። አያችሁ አይደል? የታል ኢምባላንሷ? ይሄውና የምታዩት ይሄ ኢምባላንስ እዚህ ጋር አለ አይደል? ከዚህ ሃይ ጀምራችሁ እስከዚህ ሎ ድረስ የምታዩት ይሄ ምን አለ? ይሄ ኢምባላንስ። ስለዚህ ማርኬቱ ምን አደረገ? ይሄው ተመልሶ መጣ። እሷን ኦርደር ብሎክ ይሄም ከለሩን መቀየር እንችላለን። ባይዘው እንደዚህ ላድርግላችሁ። ይሄንን ልክ እንደዚህ እናድርገው። ይሄ አይፍት አይደል? ይሄው ማርኬቱ ምን አደረገ? ተመልሶ መጣ። እሷን ኦርደር ብሎክ ሚቲጌት አደረጋት። ከዛ ማርኬቱ ተመልሶ መውጣት ጀመረ። እዚህ ጋር የምታዩት ካንድልስ ይሄን ካንድል ይሄን ማጥፋት እንችላለን። ክሊር እንዲታያችሁ ይሄን ካንድል ፕሪቪየስ ካንድል ሎ አልወሰደም። ይሄው ወስዷል። ከእንደገና ደግሞ ምን አለው? ኢምባላንስ አለ አይደል? ይሄው ማርኬቱ ተመልሶ መጣ። ምን አደረገ? እሱን ኦርደር ብሎክ ሚቲጌት አድርገው ተመልሶ መውጣት ጀመረ። አያችሁ አይደል? ስለዚህ ይሄ ቫሊድ የሆነ ኦርደር ብሎካችን ነው። አንድ ኦርደር ፍሎስ አሁን ኦርደር ፍሎን ወደዚህ ወደ ጫፍ አካባቢ እንመለስና ኦርደር ፍሎ ለማየት እንሞክር። ለምሳሌ ፎር ሃወር ላይ ነው። ፎር ሃወር አሁን ኦርደር ፍሎ ምንድነው ብያቸዋለሁ? ታይም ፍሬም ያን ኦርደር ፍሎ ያገኛችሁበትን ታይም ፍሬም እየጨመራችሁ በመጣችሁ ቁጥር ምን ይሆናል ብያቸዋለሁ? ኦርደር ብሎክ ይሆናል ብያቸዋለሁ አይደል? ለምሳሌ እስቲ ኦርደር ፎር ሃወር ላይ እዚህ ጋር የምታዩት እቺ ኦርደር ብሎክ አለች አይደል? አሁን ያለነው ምን ላይ ነው? ፎር ሃወር ላይ ነው ያለነው አይደል? እዚህ ጋር የምታዩት እቺ ኦርደር ብሎክ አለች። ስንት አባ ካንድል ናት? አንድ ካንድል ናት አይደል? እቺ ወደ ዋን ሃወር ነው ወደ ዋን ሃወር ነው። እቺ ካንድል አሁንም ኦርደር ብሎክ ነው የምትሆነው አይደለም? አያችሁት አይደል? ምን ሆነ? ማርኬቱ ልክ እንደዚህ ስትሮንግሊ ከመውጣቱ በፊት የፈጠረው የመጨረሻ የሴለርስ ሙቭመንት የትኛው ነው? ይሄኛው ነው። ስለዚህ ፎር ሃወር ላይ ያያችሁት አንድ ኦርደር ብሎክ ወደ ዋን ሃወር ስትወል ምን ሆነ? ኦርደር ፍሎ ሆነ። ስለዚህ ዋን ሃወር ላይ ያገኛችሁት ኦርደር ፍሎ ወደ ፎር ሃወር እየወጣችሁት በመጣችሁ የሚሆነው ኦርደር ብሎክ እየሆነ ነው የሚመጣው። ገባችኋል? ስለዚህ ምን አይጠበቅባችሁም። ኦልሬዲ ግዴታ ኦርደር ፍሎን አይደንቲፋይ ማድረግ አይጠበቅባችሁም። ገባችኋል? ስለዚህ ኦልሬዲ ከሃይ ታይም ፍሬም የምትወርዱ ከሆነ ያንን ኦርደር ብሎክ አግኝታችሁት ነው የምትወርዱት። ስለዚህ አሁን ፎር ሃወር ላይ አግኝቼው ያንን ኦርደር ብሎክ እዚህ ጋር ስመጣ እንዴ ይሄ ኦርደር ፍሎ ነው ለካ ማለት አይጠበቅብኝም። ኦልሬዲ ምን አግኝቼዋለሁ? የፎር ሃወር ኦርደር ብሎክ። ገባችኋል? ስለዚህ ኦርደር ፍሎ ካገኛችሁ በታይም ፍሬም እየጨመራችሁ በመጣችሁ ቁጥር ምን እየሆነ ስለሚመጣ ኦርደር ብሎክ እየሆነ ስለሚመጣ ያን ያህል ነው። በዛ ምክንያት ነው ብዙ ጊዜ ኦርደር ፍሎ ስል ሰምታችሁ ማታውቁት። ተረዳችኋል? ለምሳሌ አሁን እዚህ ጋር ይሄንን ማየት ትችላላችሁ። እዚህ ጋር ይሄ ላጥፋው። እዚህ ጋር ለምሳሌ እዚህ ጋር ምን አለን? ይሄ ኦርደር ብሎክ አለን አይደለ? እዚህ ጋር መጣጥ እቺ ኦርደር ብሎክ አለች አይደለ? አሁን ይሄ ስንት ነው? 15 1 ሃወር ነው አይደለ? እስቲ ወደ 15 ሚኒት እንወርድ። 15 ሚኒት ላይ ወርጄ ላሳያችሁ። ኦኬ ይሄው 15 ሚኒት ላይ ወርድ ይችላል። 15 ሚኒት ላይ ይሄው ማርኬቱን ማየት ትችላላችሁ።
እንደዚህ ማስመር ራሱ እንችላለን። አይፍታር ላይ ማርኬቱ ምን አደረገ? ስትሮንግ ልክ እንደዚህ ከመውጣቱ በፊት የፈጠረው ምንድነው የመጨረሻ የሴለሮች ሙቭመንት የትኛው ነው? እችኛው ነው። ከዚህ ሃይ ጀምሮ እስከ ዜሮ ድረስ አይደለ? ስለዚህ ይሄ ምናችን ነው ማለት ነው ኦርደር ፍሎዋችን። አይፍታር ዋን ሃወር ላይ አንድ አባ ኦርደር ብሎክ ነው። ገባችሁ አይደለ? ስለዚህ ኦሬዲ አሁን ማርኬቱ ወጣ ተመልሶ ሲመጣ አሁን እንደዚህ ማርኬቱ መጥቶ እዚህ ሬንጅ ውስጥ ገብቶ ሲወጣ እንዴ ለምንድን ነው እየወጣው ብላችሁ አደነግጡ። ገባችሁ? ኦሬዲ ዋን ሃወር ላይ ያገኛችሁት ምን አለ? ኦርደር ፍሎ አለ፣ እንትን ኦርደር ብሎክ አለ። ገባችሁ አይደለ? ስለዚህ ኦሬዲ እናንተ ሃየር ታይም ፍሬም ላይ ከሃየር ታይም ፍሬም ቦታችሁ የምትወርዱ ከሆነ ኦርደር ብሎክ አግኝታችሁ ስለምትወርዱ ግዴታ ኦርደር ፍሎ ነው አይደለም የሚለው ነገር አይደንቲፋይ ማድረግ ብዙ ጊዜ አይጠበቅባችሁም ማለት ነው። ስለ ኢምባላንስ ያልነገርኳችሁ አንደኛው ነገር ምንድነው? ኢምባላንስ ላይ ያልነገርኳችሁ አንደኛው ነገር ምንድነው? እስከዛሬ ትሬድ ሳደርግ እስከዛሬ ፎሬክስ ላይ በነበረኝ ቆይታ ኢምባላንስን የተጠቀምኩባቸው ታይም ፍሬሞች አሉ። እነሱም ደግሞ ምንድነው? መንዝሊ ቻርት ላይ ነው፣ ሃየር ታይም ፍሬም ላይ። ነገር ግን እነሱ አለመጠቀም እንችላለን። ነገር ግን የተጠቀምኩባቸውን ፕራይስ ላሳያችሁ። ወደ ዩሮ ዩኤስዲ እንምጣና ዩሮ ዩኤስዲ ላይ መንዝሊ ቻርት እና ዊክሊ ቻርት ላይ ኢምባላንስን ማርኬት ሪስፔክት ሊያደርግ ይችላል። ስለዚህ እሱን ግን እንዴት ነው እኛ አቮይድ ማድረግ የምንችለው? ኢምባላንስን ሳንጠቀም በሌላ ፎርሜሽን እንዴት ነው ማርኬቱ ላይ መጠቀም የምንችለው የሚለው ነገር ላሳያችሁ። ኦኬ ሶ አሁን ለምሳሌ ማርኬቱን አድርጋ ልክ እንደዚህ ማርኬቱ ከወረደ በኋላ ማርኬቱ ከዚህ ፕራይስ ተመታ አይደለ? ለምንድን ነው እዚህ ጋር የተመለሰው ስትል የሚታያችሁ ኢምባላንስ ነው። አያችሁት አይደለ? ሶ አሁን ይሄ ኢምባላንስ እዚህ ጋር እኔ ተጠቅሜ አውቃለሁ። ከዚህ በፊት ዩቲዩብ ላይ የለቀቁ ሴታፕ አይታችሁ ከሆነ እዚህ ጋር እስከዚህ ድረስ ማርኬቱ ሲወርድ ነው የገባው። ኦኬ ይሄውና የምታዩት ይሄ ምን አለ እዚህ ጋር የምታዩት ይሄ ኢምባላንስ አለ አይደለ? ማርኬቱ ከዚህ ነው የተመለሰው። እኔና እናንተ ግን ብያችኋለሁ ለኢንተሪም ሞዴል ኢምባላንስን ለኮንፈርሜሽን እንጂ ለኢንተሪም ሞዴል አንጠቀሙ ብያችኋለሁ አይደለ? ይሄን ሌቭል ግን እኔ አሁን እንዴት ነው ኢምባላንስን ሳልጠቀም ባይ ልገባ የቻልኩት? ኦኬ እንዴት ነው የምገባው? ላሳያችሁ። አሁን እዚህ ጋር ማርኬቱ ምን አድርጎልኛል? ይሄንን አንዴ ማጥፋት እንችላለን። ነገር ግን ሳናጠፋው ላሳያችሁ። ማርኬቱ ፕሪቪየስ ካንድል ሎ ወስዶ እዚህ ጋር እንደምታዩት ቦዲ ኬት ነው ክሎዝ ያደርገልኝ። ከዛ በላይ ነው ቦዲ ክሎዝ ያደርገልኝ። ስለዚህ ከዚህ ካንድል በኋላ ከዚህ ወር በኋላ ቀጣይን ወር እንዳለ ማየው ምንድነው እኔ ለባይ ነው ማየው። ገባችኋል? ለምሳሌ እዚህ ጋር ማየት ትችላላችሁ። ሶሪ እዚህ ጋር ማየት ትችላላችሁ። ለምሳሌ ማርኬቱ ፕሪቪየስ ካንድል ሃይ ወሰደ እዚህ ጋር አይደለ? ሃይ ወስዶ ቦዲ ከዛ ታች ክሎዝ አደረገ። ከዛ በኋላ ምን ማድረግ ጀመረ? ማርኬቱ ይሄው ለሶስት ወር ለአራት ሶስት ወር አካባቢ ማርኬቱ ሴል ነበር አይደለ? ከእንደገና እዚህ ጋር ማየት ትችላላችሁ። ይሄው ማርኬቱ ፕሪቪየስ ካንድል ሎ ወሰደ። አያችሁ ቦዲ ከዛው ላይ ክሎዝ አደረገ። ፖይንት ኦፍ ኢንተረስት ማለት ነው። ከዛ በኋላ ማርኬቱ 1 2 3 ወር አካባቢ ምን ነበር? የባይ ማርኬት ነበር ዩሮ ዩኤስዲ። ገባችሁ አይደለ? ከእንደገና እዚህ ጋር ማየት ትችላላችሁ። ይሄውና ማርኬት ፕሪቪየስ ካንድል ሃይ ወሰደ አይደለ? እቺኛዋ ካንድል ከዛስ በኋላ 1 2 3 ለሶስት ተከታታይ ወራት ማርኬቱ ምን ነበር? ለሴል ማርኬት ነበር፣ ቤሪሽ ነበር። አያችሁ። ስለዚህ እዚህ ጋር ማርኬቱ ፕሪቪየስ ካንድል ሎ ሲወስድልኝ ምን ማድረግ ይችላል? ከዛ በኋላ ባይ ለማድረግ ማርኬቱ ማየት ይችላል። ነገር ግን እኔ ዛሬ ፎሬክስ ትሬድ ሳደርግ ኢምባላንስ ማርኬቱ ኢንዲኬተር ሲመለስ ያየሁት በዚህኛው ፕራይስ ነው። ማለትም ደግሞ ማርኬቱ ኢምባላንስ ኢንዲኬተር በቃ የተወሰነ ቢሆን ኢምባላንሶች ሪስፔክት ሲያደርግ ያየሁት መንዝሊ ቻርት ላይ ነው። ስለዚህ መንዝሊ ቻርት እና ዊክሊ ቻርት ላይ ኢምባላንስ ሲፈጠር ምን ታደርጋላችሁ? ኦኬ ይሄ ኢምባላንስ አለ። ከዛ በኋላ ምን ላድርግ? ካንድሎቹ እንዴት ነው ሪአክት እያደረጉ ያሉት? ኦኬ አሁን ይሄ ካንድል ደግሞ ምን አደረገ? አንደኛ ይሄ ኢምባላንስ ነው። ሁለተኛ ደግሞ ማርኬቱ ፕሪቪየስ ካንድል ሎ ወስዶ ምን አድርጎኛል? ቦዲ ከዛ ላይ ክሎዝ አድርጎኛል። ስለዚህ ለቀጣይ ወራቶች ባይ ለማድረግ ሞክራለሁ። ስለዚህ ምን ማድረግ ጀምራለሁ? ኦኬ ቀጣይ ወር ይሄንን ወር ማርኬት ላይ ፕሮሚዮን ሙቭመንቶችን ለመያዝ ሞክረው ምንድነው የባይ ማርኬት ነው። በዚህ መልኩ በቀላሉ መርዳት ትችላላችሁ ማለት ገባችኋል? ስለዚህ ከዚህ ያለፈ ግን የትኛውንም ኢምባላንስ የምንጠቀመው ለምንድን ነው? ኦርደር ብሎኮቻችንን ፖይንት ኦፍ ኢንተረስቶቻችንን ቫልዩ ለማድረግ ነው። ሁለተኛ ደግሞ ኦርደር ፍሎ፣ የትኛውም ኦርደር ፍሎ ካገኛችሁበት ታይም ፍሬም እየጨመራችሁ በመጣችሁ ቁጥር ያ ኦርደር ፍሎ ኦርደር ብሎክ የመሆን እድሉ ምንድነው በጣም ከፍተኛ ነው። ሁለተኛ ሌላኛው ደግሞ ምንድነው እንትን ነው አይደለ? ኦርደር ፍሎ። ሌላኛው ደግሞ ምንድነው ኦርደር ብሎክ ነው። ኦርደር ብሎክ ደግሞ ግዴታ ያስፈልገዋል ያልኳችሁ ነገር እንዳትረሱ። አንደኛ ኢምባላንስ ሊኖረው ይገባል። ሁለተኛ ደግሞ ፕሪቪየስ ካንድል ሃይ ወይ ደግሞ ሎ ቴክ አውት ማድረግ አለበት። ከዚህ ያለፈ አንድ ኦርደር ብሎክ ተጠቅመን አንገባም ወይ ደግሞ ቫሊድ የሆነ ኦርደር ብሎክ ልንል አንችልም። መጀመሪያ ላይ ያየነው ደግሞ ምንድነው ቼንጅ ኦፍ ካራክተር ነው አይደለ? መጀመሪያ ላይ ያየነው ቼንጅ ኦፍ ካራክተር ነው። ስለዚህ ቼንጅ ኦፍ ካራክተር ደግሞ ቫሊድ የሚሆነው ምንድነው አቅርቦት ይፈልጋል። በመኪና እንዳስረዳዋችሁ ገባችኋል? ስለዚህ አቅርቦት ይፈልጋል። ስለዚህ ግዴታ አንድ ቼንጅ ኦፍ ካራክተር ከመፈጠሩ በፊት የሆነ ሰፕላይ ሌቭል ወይ ደግሞ የሆነ ዲማንድ ሌቭል ሊኖረው ይገባል። ከዛ በኋላ አንድ ቼንጅ ኦፍ ካራክተር መጠቀም እንችላለን ማለት ነው። እነዚህ ነገሮች በፍጹም እንዳትረሱ። ከዛ ያለፈ ኢንጀሊኪቲን ያየነው ኢንጀሊኪቲ ያው ሰከንድ ኢንዲስመንት እንደማለት ስለሆነ እሱ አይከብዳችሁም። ነገር ግን ኔክስት ክላስ የምንጀምረው ከዚህ ስለሆነ ከኢንሹራንስ ፈንዲንግ ካንድል ስለሆነ ኢንሹራንስ ፈንዲንግ ካንድል እዚህ ጋር ያለውን ቶፒክ ለማየት ሞክሩ። ኔክስት ክላስ ማለት ከሐሙስ በኋላ ቀጣይ ማክሰኞ ማለት ነው። ገባችሁ አይደል? ቀጣይ ማክሰኞ ስለሆነ እስከዛ ድረስ እናንተ ኢንሹራንስ ፈንዲንግ ካንድል ፒዲኤፍን ተጠቅማችሁ ዩቲዩብ ሰርች ያደርጋችሁ ሊሆን ይችላል። ማርኬቲንግ ላይ ደግሞ እየገባችሁ አያያችሁ ሊሆን ይችላል። በራሳችሁ ሪሰርች ለማድረግ ሞክሩ። ኔክስት ክላስ የጥያቄ ነው የሚሆነው። ስለዚህ እስከዛሬ አሁን እስከዚህ በእነዚህ በሁለት ክላሶች መሃል ያላችሁን ጥያቄ እንዳለ ያዙና ኔክስት ክላስ ላይ ዋን ባይ ዋን
ጥያቄያችሁን እየመለስኩኝ የምንመላለስ ይሆናል ማለት ነው። ቀጣይ ክላስ ላይ ደግሞ ከኔክስት ክላስ በኋላ ባለን ክላስ ደግሞ ክላሳችንን ከኢኒሺያል ፈንዲንግ ከአንዱ ጀምረን እንቀጥላለን ማለት ነው። ለዛሬ የነበረን ክላስ ይሄን ይመስላል። ቪዲዮ ኳሊቲ ካልነበረው እስቲ ነው እየተጠቀምኩት ያለሁት ዋይፋይ የኔን ዋይፋይ ስላልሆነ ነው። እሺ ወይ ደግሞ ዋናው ዋይፋይ ስላልሆነ ላሳያችሁ። ይሄ ጂሲሲ የሚለው ዋይፋይ ትክክለኛ ዋይፋይ ነው። ኤም3 ደግሞ 02 የሚለው ደግሞ ይሄ አሁን እየተጠቀምኩበት ያለው ዋይፋይ ስለሆነ ነው። ኦኬ ሶ ጂሲሲ ሎድ የሚለው እስኪሰራ ድረስ ትንሽ ኳሊቲው ሊበላሽባችሁ ይችላል። ከዛ ያለፈ ግን በዚህ ምክንያት ነው ትላንትና ክላስ በቶሎ አቴንድ አደረግላችሁ ያልቻልኩትኝ በዛ ምክንያት ነው። ሶሪ። ሶ ከዛ ያለፈ ይህን ጥያቄያችሁን ኔክስት ክላስ ላይ እንጠያይቃለን። እስከዛ ድረስ መልካም ታይም ይሁንላችሁ። ወዳችኋለሁ። ቴንክ ዩ